ሙቀቱ ማለት ነው በዚህ ደረጃ ከዛን በቃ እንዲሁ ነው ትለምጇለሽ ተባለ አባቴ ስንገባ በጣም ያናደደሽ በቃ እንደው ከዚህ ሰው ጋር ባልሰራ ያልሽው የፕሮግራም አዘጋጅና አቅራቢ ኑሮ ያውቃል አሉ የኤርክራፍቱን ሲስተም ላይ ያሉትን ቋንቋዎች ግን ይሄ ኖርማል ምን ንግባባቸውን ከቃው ጋር የሚያግባባንን ቃላቶች እናጠና ነበረ ግዴታም ነው እኔም ልሄድ ነው አረ ብስራት ይዘሽ ነው አይ ያው ድጋሚ ትላለ አብረ ማደግ አለ ብስራትን ያለ ቆንጂት መንገሻን ያለ ብስራት ማሰብ ሊከብድ ይመስለኛል በቤቱ በጣም ደሞዛችን ምናምን ብነግርህ በጣም ነው የምትስቀውና ትንሽ ነው በጣም 608 ብር ነበረ ትዝ ይለኛል ይሄ ነገር ግን የምር ነው ማለት ነው ሰዎች ከኢትዮጵያ ሲወጡ አንድ እርምጃ የሚራቁ አየሯ ጠረኗ እውነቴን ነው ማለት አየር እግዚአብሔርን ነው መልከና እኔ እንግዲህ ሌላ ቦታ አልሄድኩኝም ከኢትዮጵያ ውጪ አሁን ላይ ያለችው ቆንጂት ማለት በጣም ጠንካሯ ብዬ ለራሴ የራሴን ማስቀምጥባት ቆንጂት የተገነባቸው እዛ ነው ብዬ ነው ማስበው ለኔ በደረቅ ስሜ ቆንጂት እየቀለድሽ ነው በአራት ዓመት ልጅ ቆንጂት መባል አሰብኩት ከባድ ነው ጤፉ መደበቂያ ነበረ እንግዲህ ልጅ መሆንህን አስበው ማለት እንዲህ በእናትነት አሁን ሰዎች ቀለል አድርገው ሲያወሩት ይገርመኛል እኔ ሰላም ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁ ይህ ላውራ ሚዲያ ነው ላውራ ዛሬ በጣም ከባድ እንግዳ ይዞ መጥቶላችኋል እንግዲህ ላውራ እንደ ጀማሪ ሚዲያ ወይም እንደ ጀማሪ ፖድካስት አይደለም የትኛውም ስመጥር ፖድካስት ባገኘዋቸው የሚላቸውን እንግዶች ነው ወደ እናንተ እያመጣ ያለው ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው ላይክ ሼር ማድረግ እንዳይረሳ እንዲሁም ኮሜንት ሴክሽን ላይ በናሻሽላቸው የምትሏቸውን ሐሳቦች አስፍሩልን ዛሬ ለረጅም ዓመታት በብስራት ኤፍኤም 101.1 የምታውቋትን ቆንጂት መንገሻ ይዘንላችሁ መተናል በቴክኒክ ቁጥጥሩ ኩልል ያለ ድምጽ እያስተላለፈች የምትገኝላችሁ ቆንጂት መንገሻ ቆንጆ ሆነች ይላል መሰለ መንግስቱን የማያውቀው የለም እነ መንሱር አብዱል ቀኒ ኤፍሬም የማነ ፍቅር ይልቃል እነ ኢልሳ ሰፋ ሌሎችም የብስራት አንጋፋና ወጣት የፕሮግራም አዘጋጅና አቅራቢዎችን ሁሉ ፕሮግራም ኩልል አድርጋ በድምጽ የምታስተላልፍ ከ11 ዓመት በላይ በቤቱ ያገለገለች በጣም ብዙ ሰው ቆንጂት ማነች ይቺ ሴት ይላል ማወቅ ይፈልጋል ላውራ ለመጀመሪያ ጊዜ ይዞላችሁ መጥቷል ላውራ ማለት ይሄ ነው እናመሰግናለን ትላለህ ቆንጂት በጣም አመሰግናለሁ አክብረሽ ስለመጣሽ እኔም አመሰግናለሁ እንግዳክ ስላደረከኝ ያው የመጀመሪያ እንዲህ አይነት ፕሮግራም ላይ ስቀርብ ለመጀመሪያ ጊዜ ኢንተርቪው ስደረግ ማለት ነው ለዚህ ስለጋበዝከኝ በጣም ነው የማመሰግነው ምን ተሰማሽ ምን ይመስላል መጠየቅ አይ ያው ማለት ደስ ይላል ስሜቱ ማለት አንተ ያው ብዙ ሼር የምታረጋቸው ለሌሎች የምትነግራቸው ነገሮች ይኖራሉ አጋጣሚውን ስታገኝ ከዛ ውጭ ደግሞ በብዙ መንገድም ሰዎች የሚያውቁክ መንገድ አለ ሬዲዮ ላይ እንደመስራታችን ከብዙ ጋዜጠኞች ጋር እንገናኛለን ከብዙ ሴሌብሪቲዎች በጣም ትልልቅ ሰዎች ሊያገኟቸው የሚፈልጉ ሰዎች ጋር ድንገት ትገናኛለን ትክክል እና በዛ ሰዓት ያው የኛ ሪአክሽን እኔ አሁን እንደኔ ሳይሆን እንደ ቴክኒሽያኖች ሆኜ ብነግርክ ፍላጎትም ይኖርሃል ፍላጎትም አይኖርህም ይሄ ተነስተ ሰዎችን ስላገኘ ተነስተ በቃ ፎቶ ልነሳ ምናምን ማትልባቸው ኬዞች ይኖራል ምክንያቱም ስራ ላይ ነክ ግን ይሄ የመገጣጠሙ የማየቱ ነገር በጣም ብዙ ኦፖርቹኒቲ ያለኛ ጋር ግን በጣም የምወደው ማከብረው ማደንቀው አይነት አርቲስት ከመጣ ልክ ፕሮግራሚን ጨርሼ ታይም ካለኝ ፎቶ ምናምን ሳይሆን አድናቆቴን እገልጻለሁ ሄጄ በጣም አድናቂ ነኝ ምናምን ላለሁ እንጂ እንደዚህ ፎቶ ልነሳ ምናምን ነገር የለም እኔ ጋር ስለዚህ አሁን ይሄ እስከዛሬ ድረስ ሰዎች ሊጠየቁ ይመጣሉ ብስራት እናንተ ጣቢያ የኛ ጣቢያ እኔም እዛሰናለሁ አትርሳ ጠያቂዎች ፕሮግራም አዘጋጅና አቅራቢዎች አሉ እንደምናውቀው ተጠያቂዎች አሉ ገስቶች አንቺ ደግሞ ለመጀመሪያ ጊዜ በህይወትሽ ተጠያቂ ሆነሽ ላውራ ላይ ቀርበሻል እኔና አንቺ አብረን በሰራንባቸው ሁሉ አጋጣሚዎች ቆንጂት መንገሻን አሳየን ቆንጂት መንገሻን የብዙ ሰዎች ጥያቄ ነውና ለረዘም ላሉ ዓመታት በቃ ስምሽ ይነሳል በፕሮግራም አዘጋጅ ሁሉ አቅራቢ ሁሉ ቆንጂት መንገሻ ይላልና ሰው ሁሉ አንቺን ማየት ይፈልግ ነበር ዛሬ እንግዲህ ታይተሻልና በጣም ነው የማመሰግነው በብስራት ቤት መስራት ምን ይመስላል በብስራት ቤት እኔ ባይዘዌ ምን አለ መሰለክ ስራዬን በጣም ነው የምወደው ማለት የሆነ አንተ ባለህበት ቦታ
አንዳንዴ ስራህን ሳትወድ ግዴታ ስለሆነ የምትሰራባቸው ቦታዎች አሉ። ስራህን ወደ ደግሞ ሌላ ፍላጎት እያለክ እነዛ ነገሮችን ገድበ የምትቆይበት ቦታ አለ። እኔ ስራዬን በጣም ነው የምወደው፣ የቴክኒሻንነት ሙያን በጣም ነው የምወደው። ከዛ በፊትም በዛ በተመሳሳይ ሙያ ላይ ስለነበርኩኝ ማለት ነው። ምክንያቱም ከብዙ ህዝብ ጋር ነው የምትገናኘው፣ እያዝናናክ ነው የምትዝናናው። ራስክ ብዙ ቁም ነገሮችን ትቀበላለህ፣ ትሰጣለህ። ማታቃቸውን አዳዲስ ኢንፎርሜሽኖች አንተም ታገኛለህ። እንደ አድማጭ ነው የምትሆነው፣ መስራ ብቻ ሳይሆን አድማጭም ነው የምትሆነው። እዛ ጋር እያንዳንዷን ደቂቃ በተሰየምክበት ሰዓት ላይ ሁሉንም ነገር ታዳምጣለህ፣ ግዴታክም ስለሆነ ስራህም ስለሆነ። ለዚህ የማታቃቸውን መረጃዎች በቅርበት ሳታቀው እዛው ቤት ድረስ መጥቶ ታገኛለህ። እና በጣም ደስ እያለኝ ወድጄው ፈቅጄው ምሰራው ስራ ነው ቴክኒሻንነት ሙያዬ። እና ከዚህ የበለጠ እንደውም በደንብ ባጠናክረው ደስ ይለኛል። ግን በጣም ደስ የሚል ስራ ነው፣ ያው ለማያውቁት ማለት ነው። አዎ ብስራት ቤት ውስጥ የሚሰሩ ጋዜጠኞች፣ ፕሮግራም አዘጋጅና አቅራቢዎች በሙሉ በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ይላሉ። የጣቢያውን ስም እና የጣቢያውን መገኛ ከመጥቀሳቸው በፊት በተወዳጁ ጣቢያችን ይላሉ። የምርም በጣም ተወዳጅ ቤት ነው። እኔም ስለምሰራበት ብስራት በዚህ ደረጃ እንዲወደድ ያደረገው ምንድን ነው? እንደኔ እይታ ያው እዛ ስለምሰራ ሳይሆን ብስራት ተወዳጅነትን ያተረፈው አንደኛ ፕሮግራሞቹ የምትጥለለት ፕሮግራም የለም። ሁለተኛ ደግሞ እንግዲህ አብዛኛውን በሚባል ደረጃ ከትንሽ እስከ ትልቅ ቤታችን እንደሚታወቀው ብስራት ኤፍኤም በስፖርት ኮንተንት እንግዲህ ያው የትም ተቀናቃኝ አለው ብዬ አልጠብቅም። በቃ ብቸኛው ነው እና በጣም ትልልቅ ጋዜጠኞች፣ የስፖርት ጋዜጠኞች የምታገኝበት በደንብ ስለ ስፖርት የሚወራበት የሚዘከርበት ቤት ነው። እና እኔ እንደ ኳስ ተመልካችም እንደ ኳስ አፍቃሪም ጣቢያው ላይ ከስፖርቱ ደግሞ ከኳሱ ባሻገር የተለያዩ ፕሮግራሞች አሉ በውስጡ የያዘው ማለት ነው። ይዘት ያላቸው በጣም ቁም ነገር አዘል የያዙ ፕሮግራሞች ስላሉ መሴ ሪዞርት አለ፣ ሁሉ አዲስ አለ፣ አዲስ 1879 አለ። በጣም ደስ የሚል ታሪክን ወደ ኋላ ወስደውክ የሆነ በምናብ እዛው ቦታ ላይ ያለክ ያህል እስኪሰማክ ድረስ ጎትተውክ። አዎ በጣም የሚያምር። እኔ ራሴ አድማጭ በጣም ፋናቸው ነኝ። የሚገርምክና አሉ በቃ ሳታውቀው ፕሮግራም። አሁን ስራችን ምን መሰለክ፣ እኛ እያንዳንዱን ከመስታወት ጀርባ ሲባል ብዙ ሰው በቃ መስታወት አለ፣ መስታወት ጀርባ ላይ ቁጭ ብለህ የምትሰማቸው ነው የሚመስለው። ግን አይደለም። ያው ቴክኒሻንነት ሙያ የራሴ የሆነ ቦታ አለክ። ከፊት ለፊትክ ኮምፒውተሮች አሉ፣ ራሱ ዋናው ማቀናበሪያው እንግዲህ ሚክሰር አለ። ከዛ ደግሞ ሌሎች የሚከተሉ ነገሮች አሉ ከጀርባና እጅክ አለ። እጅክ እዛ ሚክሰር ላይ አለ። በጆሮ ታዳምጣለ፣ እነሱ እያንዳንዷን ንግግራቸውን ታዳምጣለ። አይን ኮንታክት አለ፣ በአይን ታያቸዋለ እያንዳንዱን ነገር እና ከነሱ አትነጠልም ሰዓቱን። አንዳንዴ ቀጣይ ፕሮግራሞችን ለማሰናዳት ምናምን የፊት እንቅስቃሴ ማለት ፊትህን ዞር ብታረግ ነው እንጂ በገባህበት 6 ሰዓት የምትቀመጥ ከሆነ 6 ሰዓቱን ሙሉ ከነሱ ጋር ነው የምትለው ኮንታክትክ የሚሆነው። እና ብዙም እንትን አይልህም። ይሄ ስራህን በጣም ጠንቅቀ እየሰራ ከሆነ እያንዳንዷን መረጃ ከነሱ አንተ ደግሞ እነሱ የሚያወሩትን ነገር ሰምተህም እንትን አትልም። ቀጣይ ያወራውን የያዘውን ታሪክ ሲጨርስ ቀጣይ ምን እንደሚያስኬድ ምን እንደሚፈልግ ያው ረጅም ዓመት ከሰራክ ስኬጁል ካልተቀየረ በቃ ታውቀዋለህ እያንዳንዱን ፕሮግራም ምን እንደሚሉ። ከዛ በኋላ ማስታወቂያም ሙዚቃም የሚሄድ ከሆነ እያንዳንዱን ስቴፕ ታውቀዋለህ። ግን እንደዛም ቢሆን ትኩረትን አታጣም ከነሱ ጋር። በጣም ሴንሲቲቭ የሆነ ስራ ነው። በቃ አይን ኮንታክት ግዴታ ነው። ከዛ ደግሞ ጆሮ፣ በተለይ ጆሮ፣ ምክንያቱም ጆሮክ ነው የሚሰማው። አንዳንዴ ላታያቸው ትችላለህ። አሁን በተፈጥሮ 2 ስራ የማይሰሩ ሰዎች አሉ። እያዩም እየሰሙም 2 ነገር የማይችሉ አሉ። ብዙ ጊዜ ሴቶች ለእንዲያን ነገር የታደሉ ናቸው። በትክክል በአንድ አይን ሌላ ነገር እየሰራች በአንድ አይኗ ደግሞ የሆነ ነገር ልታደርግ ትችላለች። ጆሮዋ እየሰማ በአይኗ ሌላ ነገር ልትሰራች። ይሄ በተፈጥሮ የታደለ። እኔ ለእንዲያን ነገር ደግሞ በጣም የታደልኩ ነኝ በራሴ ብዙ እንትና በጣም አክቲቭ ነኝ። እሰራለሁ እና አንዳንዴ ዞር ስትልባቸው የማትሰማቸው እየመሰላቸው ምልክት እጅ ያውለበልባሉ። በቃ እንድታያቸው የሆነ አክት ያደርጋሉ ምናምን። ይሄ ማለት ይረባበሻሉ። ያው በጣም ኤክስፒሪየንስ ካላቸው ሬዲዮ ላይ ረጅም ዓመት የመቆየቱ ልምድ ካላቸው ትግባባለክ። ግን እነዚህ አዳዲስ ለሚመጡ ጋዜጠኞች በጣም ትኩረት ይፈልጋሉ። እንድታያቸው እያንዳንዷን በቃ እንቅስቃሴያቸውን እንድታነብላቸው ይፈልጋሉ። ኮንፈርት የሚሰማቸው ያንተ እዛ ጋ በቃ እይታ ይሆናል። ግን ከአይን በላይ ጆሮክ ነው እዛ ጋ በደንብ ሞር። ይሄን ስልክ እንደየስቴሽኑ ይለያያል፣ እንደየሬዲዮ ጣቢያ። አሁን ቴክኒሻን ውጭ ላይ ሆኖ የሚከታተልበት ስቴሽን ሊኖር ይችላል። ሆስት አድራጊው ራሱ ሚክሰሩን የሚጠቀምበት ራሱ
ኦን ኦፍ እያደረገ የሚሰራበት ያጋጠመኝ ስላለ እንደነዚህ አይነት ስቱዲዮዎች ላይ አንተ አትፈለግም ራስ ውስጥ ያደርጋል ሲከብደው ብቻ ሊጠራክ ይችላል ምናምን እንደኛ አይነቱ ቦታ ላይ ደግሞ ቴክኒሻኑ ነው ሙዚቃውንም ማስታወቂያውንም ማይክሮፎን የነሱን ማይክ ኦን ኦፍ የምትቆጣጠረው እያንዳንዷን ትንፋሽ እዛ ቁጭ ብለህ ኮንትሮል የምታደርገው ቴክኒሻኑ ነው ለዚህ ስራው ከባድ ይሆንብሃል አሁን ሲታይ ቀላለው ምናምን ምን ችግር አለ ፌድ እንደዚህ ምናምን ይሉሃል ዝም ብለው ውጭ ላይ የማያውቀው ማለት ነው ግን በጣም ትኩረት የሚፈልግ ትልቅ ስራ ነው ምክንያቱም እዛ ጋር ላለው ሰው አይደለም ትጨነቀው አየር ላይ ከወጣ በኋላ አድማጩ ነው አንተ ትዝ ሊልክ የሚገባው እኔ አሁን እዛ ጋር ቁጭ ስል ገብቶ የሚያወራውን ጋዜጠኛ ሳይሆን ጋዜጠኛው ሲያወራ እኔ አብሬው ሰርቼ አየር ላይ ሲውል አየር ላይ በትክክል ያ የሚፈለገው ድምጽ ይወጣል አይወጣም ነው ጭንቅ የሚሆነው እንጂ እዚህ ጋር በእኛ ሁኔታ ብቻ አይደለም ለዚህ ጥንቃቄው ከፍ ያለ ነው ስራው ላይ በጣም ጥሩ በብስራት ቤት በሀገራችን ቁጥር 1 ቁጥር 2 ቁጥር 3 ደረጃ ላይ የምናስቀምጣቸው ጋዜጠኞች ጭምር ያሉበት በጣም ትልቅ ቤት ነው በጣም በብዛት ሂውጅ የሆነ አድማጭ ያለው ቤት ነው በደንብ እናወራለን ስለነ መሰለ መንግስቱ ስለነ ኤልሳ አሰፋ ስለነ መንሱር አብዱል ቀኒ ስለነ ኤፍሬም የማነ ስለነ ፍቅር ይልቃል ስለሌሎችም ወጣትና አንጋፋ ጋዜጠኞች በደንብ እናወራለን ግን ከዛ በፊት መለስ እንበልና ወደ ኋላ ቆንጅቴት ነው የተወለድሽው ትውልዴ እድገቴ ጅማ አባጅፋር እዛ ነው ተወልጄ ያደግኩት የተማርኩትም እዛ ነው እሺ ከዛ እንግዲህ ያው ብዙ የልጅነት ጊዜን እዛ ነው ያሳለፍኩት ላይክ ትምህርት ከጨረስኩ በኋላ ነው የወጣሁት እንጂ የኤሌመንተሪ እና ሃይ ስኩል ክላስ እዛ ነው የጨረስኩት እዛው ነው የጨረስኩት አዎ የልጅነት ህይወትሽ ምን ይመስል ነበር ጅማ በጣም ጣፋጭ ነበር የልጅነት ቆይታዬ እንግዲህ ነው ያው እዛ ጅማ እንግዲህ ደስ የሚለው ትንሽ እኔ ይሄ ታላቅም ታናሽም ወንዶች ናቸው መሃል ለቤት ሶስተኛ ልጅ ነኝና በጣም ነፃነት ነበረኝ ቤተሰባችን ላይ ይሄ ቁጣ ምናምን አይነት ነገር ሳይሆን በቃ ይሄ ስርዓት ያለው ሆኖ ግን በነፃነት ነው ያደግነውና ምንም የምንከለከለው እኔ ትንሽ ታላቅ ወንድሜ ሙዚቃ ምናምን ይወድ ስለነበረ ይሄ ተያይዘክ የምታድገው ነገር አለ አይደለ የወንዶች ጨዋታ ጫወታለሁ የወንዶች የሚያደርጉትን ነገር አደርጋለሁ በብዛት ያው ብይ መጫወት ቴኒስ ጫወት ነበረ የልጅነት ቃቃ ምናምን ሲኖር ትጫወታለህ ከሰፈር ልጆች ጋር አጋጣሚ ሰፈራችን ቁጠባ ሰፈር ይባላል እና ጅማ ውሃና ፍሳሽ አካባቢ የምታውቁ ሰዎች እዛ ነው ያደግነው ቁጠባ ተብሎ ወታደሮችና ደና ደሞዝተኞች ምናምን የነበሩ ለነሱ የተሰጠ ቦታ ነው አጋጣሚ ማንም አልነበረም እዛ ሰፈርኛ ስንገባ እኔ የተወለድኩት ሸዋበር የሚባል ሰፈር ነው ያደግኩት ግን ቁጠባ የሚባል ከገጠር ቴክኖሎጂ አካባቢ እዛ መሀል ላይ ያለ ሰፈር ነውና ዙሪያው ላይ ሜዳዎች አሉ እንትኖች አሉ ይሄ እርሻ ምናምን ነው ቤቶች አልነበሩም አሁን ሙሉ ለሙሉ አለ አይባልም ቦታ የለም መኖሪያ ቤት ሆኗል ቦታው እና ያኔ ምንድነው ትጫወተ ትዞራለህ በቃና ሰርከስ መስሪያ ያለው ሰርከስ ይሰራል በቃ መጫወት ነው ከዛ ውጪ እግር ኳስ ምናምን ብዙ በልጅነት በቃ ያልሞከርኩት ነገር የለም እኔ ከወንዶች ጋር ጊዜሽን ተሳልፈሽ ስለነበረ ይሄ እግር ኳስ የመጫወቱ አንዳንድ ጊዜም የመደባደቡ ምናምን ነገር ነበር ወይስ አልነበረ መደባደብ ላይ እንኳን ብዙ የለውኝም እኔ ግን እንትን አለ ይሄ እንደ ልጅ ይሄ ዝም ብለህ በጋራ የምትጫወታቸው ጫወታዎች አሉ አይደለ አሁን በሰፈራችን ምን አለ መሰለክ ሰንበት ትምህርት ቤት ያው ህፃን ስትሆን ሰንበት ትምህርት ቤት አገልግያለሁ መድኃኔዓለም ቤተክርስቲያን አጥቢያችን ነውና ሰንበት ትምህርት ቤት የተወሰነ ጊዜ አገልግለናል ከዛ ውጪ ሰፈር ላይ የራስክ ኤጅ ይሄ ተመሳሳይ እድሜ ላይ ያለ ልጆች አለን ከዛ ውጪ ምን እናደርጋለን ሰፈር ውስጥ ሰርከስ አለ የተለመደ በየማህበር አለ 12 12 24 በዚህም 12 12 24 እና እዛ ላይ ወንዶቹ በራሳቸው ኤጅ ያሉ ተመሳሳይ እድሜ ላይ ያሉ አሉ እኛም ሴቶች በተመሳሳይ እንትን ግን እኔ ሞር ማደላው ወንዶቹ ወደሚያደሉት ነበረ ምክንያቱም በቃ ብዙ ጊዜ ቤት ውስጥ አሁን የትም ሩቅ እንዳትሄዱ ተብለን በጣውላ ምናምን ተሰሩ በትክክለኛ ራኬት ተገዝቶልን መረብ ተገዝቶ ቴኒስ እንጫወት ነበርና ከዛን የሆነ ሰዓት ላይ በቃ በቤስት ኦፍ በ15 ሳንቲም ነው ማጫወት ጀመረ ወደቴን ነው ማለት ማለት ዝም ብለህ መጫወት የለማ ሁሉም እኔም ልግባ ሲል በቃ በሳንቲም ታደርግና 15 ሳንቲም እንግዲህ ይሄን ማንንም አያውቅም እንጫወታለን እንትን ይሄ ብይ በጣም ጫወት ነበረ ሰርከስ እና ብራዘር ሲሰሩ ሄደታ ያለ ጅማ ላይ ደግሞ በጣም ፌመስ እግር ኳስ አሁን ፉትሳል ተብሎ በየሰፈሩ የጤና ቡድን ምናምን አለ አይደል ጅማ በጣም የሚገርም በሰፈር በጣም ቀውጢ ነው በቃ ማንም በቃ ስለ እንዲህ አይነት እንዲህ እንደምነግር አይደለም
በጣም እግር ኳስ በጣም የሚወደድ የሚፈቀር ኤል ክላሲኮ ደርቢ ነው በጣም ከዛም ሳይክል አለ ጅማ ላይ በጣም ስፖርት ማዘውተሪያ ዋናው ስቴዲየም አለ ከዛ ማዘውተሪያ ደግሞ ትንሿ ሚኒ አለች ሚኒ ላይ ክረምት በቃ የሰፈር ለምሳሌ በሰፈር ተለይቶ የምትጋጠመው በሰፈር ነው እና ደጋፊ ሆነክ ነው የምትሄደው እኔ ወንድሞቼ በጣም እግር ኳስ ተጫዋች ነበሩ አሁን የት ይደርሱ ነበር ቢቀጥሉ እና ያኔ አሁን እነሱን ስትሄድ ደጋፊ ሆነክ ልትሮጥ ትችላለህ ጸብ ነበር በሰፈር ጸብ ነበረ እና ደስ ይል ነበር የበረኪና ዋንጫ ለመብላት የምትከፍለው ዋጋ እንዳይመስልክ ግን ልጅነትን አጣፍጠውልክ ነው ያለፉት እነዛ ነገሮች በቃ ይሄ የልጅነት ደስ የሚል ከአልባሌ ነገር ዞር የሚያደርግ ሞር ጅማ ስፖርቱ ያመዝናል ይሄ ክብደት ማንሳት ቅርጻ መወዳደር ይሄ የሰውነት ቅርጽ ምናምን እና ሳታቀው በቃ ይሄ ጂም ውስጥ ገብተ የምትሰራውን ያህል ኖርማሊ በቃ ይሄ ሜዳው ላይ በየቤቱ ዳምፔል ያው አሁን ላይ እንግዲህ ቀርቷል አሁን ያኔ ግን ይሰራ ነበር በቀለም ቆርቆሮ ተሞልቶ ምናምን በስና አለ ቤት ውስጥ ምናምን ሁሉም ያነሳል ፓራላል ምናምን ይባሉ በእንጨት ተመተው ሲሪየስ ሆነ ነው የምትሰራው ታዲያ እና በቃ ብራዘር ምናምን ታይ ቅርጽ ምናምን ነበራቸው በጣም አሪፍ ደስ ይላል ይሄ አሁን አንቺ ከነገርሽን ስፖርቱ እግር ኳሱ ምናምን ውጪ አሁን ጂማ አካባቢ በቡና ምርት በደንብ ይታወቃል እዚህ አዲስ አበባም ቡና ሲገዛ የጅማ ነው ይባላል ገዢዎቹ ይጠይቃሉና በቅድሚያ የቡና እርሻ ምናምን ነበራችሁ አብዛኛው የጅማ አካባቢ ነዋሪ ወይስ እናንተ ጅማ ከተማ ውስጥ ሆናችሁ ግን ምንም አይነት የእርሻ መሬት የላችሁ ከተማ ውስጥ እንግዲህ እኔ የተወለድኩበት አካባቢ ላይ ከተማ ውስጥ የለም ያው የቡና እርሻ ግን ጅማ በጣም ሰፊ ናት ቤተሰቦች የእርሻ መሬት አላችሁ ይላችሁ የለንም በፊት ነበረን አሁን ለቤት ተወረሰ ያው ዝም ብሎ መንግስት ሲሰጥክ የራስ ቤት አለ ከዛም በራስ ምታጥረው ምትጠቀምበት ነበረ እና ትዝ ይለኛል ሸንኮራ አገዳ ጤፍ ሁሉ ተዘርቶ ትዝ ይለኛል እንግዲህ በልጅነት ነው በፊት እና ይሄ ከኋላ ከሸንኮራው ጋር ደግሞ ተያይዞ ምን ይተከላል የድንች ስኳር ዝም ብሎ ይበቅል ነበርና ያው ምንትኑ መሬቱ በጣም አምራች ነው እና በፊት ነው እሱ ታዲያ በልጅነት ነው ጤፍ አሁን የሌላ ማሳ እንዳልኩ ቤቶች ስላልነበሩ ጤፍ ይዘራ ነበርና ኩኩ ስንጫወት ጤፉ መደበቂያ ነበረ እንግዲህ ልጅ መሆንህን አስበው ይሄ ፍሬው ይረግፋል ምናምን የሚባል ነገር የለም በጣም ለስላሳ ስለሆነ ሰውነትን ሲነካ እንግዲህ 12 24 ነው አይደል ተሯርጣክ እዛ ትገባለና ይታወቃል እኮ የገባህበትን መስመር ነው ይዞ መሄዳው እንትኑ ቅርጽ ያሳያል ጤፉ ማሳው ግን በቃ ከዛ ለማምለጥ ባለቤቶቹ መጥተው ሲያሯርጡክ ምናምን ግን ምንም አይመስልም ያው ልጅነት ነው በጣም አሪፍ ደስ ይላል የቡና እርሻም አልነበራችሁም ስለዚህ ቡና እኛ አዲስ አበባ ገዝተን እንደምንጠቀመው ነው እናንተ መገዙት ወይ ከዘመድ ነገር ነው ገዝተን ነው የምንጠቀመው ግን በጣም ርካሽ ነበረ በጣም ርካሽ ነው ዙሪያውን አለ ከዛን ደግሞ ዞኖቿ ብዙ ቡና አምራች ሀገሮች ቡና አምራች ናት ጅማ በቃ ወረዳ ዞን ምናምን ይባሉት በጣም ቡና አምራች ነው ከዛ ዋናው ከተማው ጅማ እንግዲህ በጣም ብዙ በር አላት ንግድ ቀጠና ነበረች ስቲል አሁንም ናት ያኔ ደግሞ በጣም በቃ ንግድ በጣም የተስፋፋበት ምናምን ጊዜ ስለነበረ at any time ቡና በቃ ኖርማል ሄደ ሱቅ ላይም ብትገዛ ከገበያም መርካቶ ሄደ ብትገዛ በጣም ተራ የሚባለው በጣም በገንዘብ አሁን ላይ እኮ በጣም ውድ ሆኗል ያኔ እኔ በቅርብ እንኳን እስከማውቀው 35 ብር 40 ብር ምናምን ሲሸጥ አስታውስ ነበር ቡና ኪሎ ጅማ ላይ 45 ብር ገዝቼ ወደዚህ መጣ ነበር ስመጣ አሁን ግን ስቲል አሁን እስከ 1000 ብር ይሸጣል አሁን ጅማ 1000 ብር ነው አሁን 1000 ብር ገዝቼ ነው የመጣው በቅርብ 850 ይባላል አዲስ አበባ ስንት ብር ነው እዚህ 1400 ምናምን ይላሉ ግን ትክክል እኔ ገዝቼ አላውቅም እኔ አዲስ አበባ ቡና ገዝቼ ጠጥቼ አላውቅም የብርሽ ነው እውነቴን ነው የምልህ ይሄ ሁሉ አመት ገዝቼ አልጠጣ በቃ ሲሄድ ይዤ እመጣለሁ ኮታዬን አውቃለሁ ምን ያህል እንደሚያስፈልገኝ ከዛ ደግሞ ያው የምመላለስበትም ቤተሰቦቼ እዛም ስለሆኑ ስለምመላለስ በሄድኩበት ሰዓት እንደ አስቤዛ ነው ቡና እኔ ጋር አስቤዛ ነው ባይዘው ግዴታ ነው ቡና ወዳጅ እንደሆነ ሻቃለሁ ለዛ እኮ ነው አሁን ቶሎ አትመላለሽም በጣም በፍጥነት አትመላለሽም አሁን ነው እንጂ በፊት በጣም እመላለሳለሁ የሚገርም በወር ውስጥ በጣም እሄድ ነበረ በወር ውስጥ ሁሉ የምርሽ ምክንያቱም ስላለኝ ነው እዛና ግን በቃ ቡና አስቤዛ ነው እኔ ጋር ግዴታ ሊኖር የሚገባ ነገር ነው ቡና የለም አይባልም አሁን ምክንያት ስላለኝ ነው የሚሄድበት ካልሽኝ ስቲ ምን ትዛለኝ ጅማ የሚያመላለስሽ በጣም የተለየ ዩኒክ የሆነ ምክንያት እንዳለሽ አውቃለሁና ለተመልካቾቻችን ማውራት የምትፈልጊ ከሆነ ጅማ ያለሽ ቶሎ የሚያመላለስሽ ጉዳይ ምንድን ነው
አንደኛ ያው እናትና አባቴ ናቸው እንግዲህ ዋናዎቹ እነሱ ያው ፈጣሪ እድሜና ጤና ይስጣቸው ብቻቸውን ናቸው አሁን ላይ ያው ልጆች ወጣ ሁሉም ቤት ያለ ነገር ነው ይሄ ያው ልጅ ሲደርስ ይወጣልና እነሱ አሁን ብቻቸውን ስለሆኑ እነሱ አንዳሉ ሁለተኛ ደግሞ ሌላ ወርቅ ሳይሆን ዳይመንድ ልበል ልጅ አለኝና እነሱ ጋር ነው ከዳይመንድም በላይ አዎ የገዘፈ በቃ ልጅ አለኝ ቡችዬ ሲንጉ እሱ እዛ ስላለ በቃ አትችልም ትመላለሳለህ አንድ ወንድ ልጅ አለሽ አንድ ወንድ ልጅ አለኝ አሁን 4 ዓመት ከግማሽ ይዟል በጣም አሪፍ ቆንጂት መንገሻ የአንድ ወንድ ልጅ እናት ነሽና እናትነት ምንድነው ላንቺ ከባድ ነው ማለት እንዲህ በእናትነት አሁን ሰዎች ቀለል አድርገው ሲያወሩት ይገርመኛል እኔ ሜቢ ያልወለዱ እናት ያልሆኑ ሴቶች ሊሆኑ ይችላሉ ብዬ ገምታለሁ እናትነት ቀላል አይደለም አሳደክም አላሳደክም እናት የሚለውን ነገር አንዴ ስትጀምረው ብዙ ነገሮች ናቸው የሚመጡት አብረው ማለት ነው ከእርግዝና ጀምሮ ወልደ አቅፈ እስከምትስም ድረስ ለሴት ወይ ደግሞ ለእናት ትልቅ ፈተና ነው ግን ነገሮች ሁሉ ደግሞ ይቀየራሉ እናት ከሆንኩ በኋላ በጣም ደስ የሚል በቃ ፈጣሪ እኔ ሁሌም እላለሁ በቃ ይሄ እናት ከሆንኩ በኋላ የተረዳሁት ነገር በቃ ፈጣሪ ሁሉንም ሴቶች ልጅ ይስጣቸው በቃ በልጅ አይቀጡ እላለሁኝ ማንም ሰው እና አቅም ኖሮህም አልኖረህም ልጅ ይኖርክ ነው የምለው እኔ ምክንያቱም የህይወትን ጣዕም በደንብ መርምረህ ታይበታለህ ነገን ተስፋ ታደርጋለህ እኔ እላለሁ በቃ አሁን ቆይ ልጅ ባይኖረኝ ዛሬ ላይ ምን ሆን ነበረ ብዬ ለራሴ ጥያቄ ይፈጥራለሁ እና እያንዳንዱ አሁን እንዲህ ስንኖር ደስተኛም የምንሆንበት ታይም አለ ደካማም የምንሆንበት ታይም አለ ብዙ ነገሮች ስትረስ በቃ ይጫነብህና ተስፋ ሁሉ እስከ መቁረጥ የምትደርስባቸው አንዳንድ ኬዞች ሊመጡብህ ይችላሉ ግን እነዛን ሁሉ ብሬክ የሚያደርግልህ ልጅ ነው ልጅ ያለ ትላለህ ነገ ስለ ልጅ ታስባለህ አይደለም ነገ ዛሬዋን እንኳን እናት ስትሆን ሙሉ ሀፍ በቃ ሰውነትክ ልጅ ጋር ነው ያለው ይሄ ግማሽ ህይወትክ ነው ራስህ ጋር ያለው እና ነገሮች እስኪስተካከሉልክ ነገሮች መስመር እስኪይዙልክ ዋጋ የምትከፍላቸው ነገሮች አሉና በቃ ጅማ የሚያመላልሰኝ ውድ የሆነ ልጅ አለኝ እልሃለሁና እናትና አባቴም አሉ እንግዲህ የቤቱ ጎረምሳሱ ነው ላይ ለእናትና አባትሽ እድሜና ጤና እግዚአብሔር ያድላቸው አሜን ለልጅሽም ደግሞ እግዚአብሔር ያሳድጎ ለወግ ማድረግ ያብቃል አሜን አሜን አመሰግናለሁ ማብሮ ነው የሚጠራሽ ልጅሽ በደረቅ ስሜ ቆንጂት እየቀለድሽ ነው 4 ዓመት ልጅ ቆንጂት መባል አሰብኩት ከባድ ነው ማለት እንዴት ብሎ በሌላ ስም ይጥራኝ ሩቁ ነኝ እኔ ያው ቶሎ ብመላለስም እንግዲህ እናቴ ናት የምታሳድገው እናትና አባቴ ናቸው የሚያሳድጉት ግን ለነሱ አሁን ከስማቸውም ሌላ ስም በራሱ ሰዓት አውጥተዋል እኔን ግን እናትሽ ማን ነው የሚላቸው አሁን እኛ እናቴን ያዬ ነው እኛ የምንለው እሺ ፋዘርን ባባዬ ነው የምንለው እሺ አሁን ፋዘርን ከማቆማጠል የተነሳም ስለኝ ባብ ነው የሚለው እሺ ባብ እያለ ነው የሚጠራውና ማዘርንስ እሷን ያዬም ይላታል እማም ይላታል እንደፈለገ እንደመጣለት ነው የሚጠራው እነሱ ጋር ነው ያለው ግን በጣም ተመችቶት ነው እሺ ያለዋል እኔም ልሄድ ነው አረ ብስራትን ይዘሽው ነው እንዴ አይ ያው ድጋሚ ትላል አብረ ማደግ አለ ብስራትን ያለ ቆንጂት መንገሻን ያለ ብስራት ማሰብ ቢከብድ ይመስለኛል በቤቱ ቴክኒሽያን ሆነው በጣም ስማቸው ከሚጠሩ ሰዎች መካከል ከፊት እንግዲህ አንቺን ነው ማቀውና ከዛም አሉ በጣም በሙያቸው ደግሞ በጣም አንተ የተባሉ የሚገራረሙ ልጆች አሉ ግን ምንም ቀደምት ነሽ ደግሞ ስንት ዓመት ነበር ያገለገልሽው ኦልሞስት ከተመሰረተ ጀምሮ የወራት ነው በፊት በአፍሮ ኤፍኤም ሰራ ነበረ አፍሮ ኤፍኤም 2 ዓመት ሰርቻለሁ ግን ያን 2 ዓመት ስሰራ ለተወሰነ ጊዜ 2 ስራ ነበር የምሰራው እዛው ጣቢያ ውስጥ ሴልስ ላይ የምሰራለው ከዛ ደግሞ ሬዲዮ ቴክኒሻንነት እሰራለሁኝ የሚገርም የመጀመሪያው የዚህ የሬዲዮ ቴክኒሻንነት ሙያውን ያው የተመረኩት በኤሌክትሮኒክስ ቢሆንም እንትኑ ይለያያል ዘርፉ ማለት ቴክኒሻንነት እዛ ትማረውን በኤሌክትሮኒክስ ኮርስ ውስጥ ስለ ኢኩዊፕመንቶቹ ምናምን ነው ልትማር የምትችለው ግን ልክ ሬዲዮ ቴክኒሻን ስጀምር ድንገት ሰምተህ ከሆነ ሚሊተሪ ቤት ነበርኩኝና ከዛ ስወጣ ገባው አንዲት ቴክኒሻን ስለምትለቅ ገባሁኝ አሳየችኝ ትዝ ይለኛል መሰረት ትባላለች በጣም ነው ማመሰግናት ሳውንድ እንዴት ኤዲት እንደሚደረግ እኔ አላቅም ያኔ ምክንያቱም እኔ እቃ ላይ ነው ሜንቴናንስ ነው የምሰራ ጥገና ነበር የምሰራው
ከዛን እንዲህ ነው ብላ አሳየችኝና ለነገሮች ፈጣን ነኝ እኔ ቶሎ የመያዝ ነገር አለኝና ያስኳት ከዛን ሰጠችኝ አሳይመንት ሰጠችኝ ሰራሁት ከዛን በቃ 2 ቀን 3 ቀን ሬዲዮ ቴክኒሻን ገባለሁ ቀሪውን ጊዜ ሴልስ ሰራለሁ ያው ለፕሮሞሽን ምናምን ማምጣትና በጣም ደስ የሚል ጊዜ ነበረ በደንብ በቃና ስራውን እየወደድኩት ከዛ ልክ ሙሉ ለሙሉ ወደ ቴክኒሻንነቱ ገባ ከዛን ወደ መሴጋ ስንመጣ ብስራት ኤፍኤም አጋጣሚ ነው ትዝ ካለክ የባቡር መንገድ ግንባታ ተጀምሮ ነበረ እና ያ የባቡር መንገድ ኮሮና ራሱ ሩቅ ነው ባቡሩ ደግሞ በጣም ሩቅ ነው እና የባቡር መንገድ ተሰራና ያው ፒያሳ ነበረ ፒያሳ 3ኛ ፖሊስ ጣቢያ ጋር ነው የአፍሮ ኤፍኤም ቻናሉ ያለው ሬዲዮ ጣቢያውና ምትመጣው ፒያሳ መተ ከፒያሳ ነው ወደ ሜክሲኮ ምናምን መንገድ ወደ ቄራ ምናምን ምትመጣው ነው እዚህ አጋጣሚ ወደ ቡልጋሪያ አካባቢ ነበርኩኝ ከዛ ምን ሆነ መንገዱ በመበላሸቱ ሌላ ተጨማሪ መንገድ ሆነብን ቀጥታ አትመጣም ፒያሳ ለመድረስ በእሳት አደጋ ወርደ ከዛ ወደ አምፒር መተ ድጋሚ ወርደ ነው እና ሌላ ተጨማሪ ወጥተ የምትመጣበት መንገድ በጣም ረጅም ሆነና በዛ ላይ ደግሞ ስለታረሰ ምናምን ትራንስፖርቴሽን በጣም አስቸጋሪ ነበረ ባስ ሁሉ መጠቀም ጀምሬ ነበር በቃ ቀጥታ የምታልፍ ብሎ ቤትም ትሄድ እዛ ጋር የምትጥለኝ 3 ቁጥር መሰለችኝ ስላለች በቃ ሜክሲኮ ቡልጋሪያ ጋር እየወረድኩኝ እሷን መጠቀም ጀምሬ ነበርና በጣም ከባድ ነበር ያኔ ገንዘቡ ምናምን አይደለም የምትሄድበት መንገድ እና እዚህ እኮ አንድ ቻናል ተከፍቷል ምናምን አለችኝ ጓደኛዬ ደውላና አውሽ በቃ አልኩና ሄድኩኝ ብስራት ቅርቤ ነው ደግሞ ሳር ቤት አልነበረ አዲስ ገና መከፈቱ ነው አዲስ ተከፍቷል 1 ወር 2 ወር ምናምን ከተከፈተ እና እኔ ህዳር ላይ አካባቢ ነው ሄድኩትና የመቤታችን ቀን ነው ትዝ ይለኛል ከዛን ላጥላጣልኩኝ ሄድኩኝ ገባው ምንድነው ሲባል አይሲቪ ላስገባ ነው ምናምን አልኩኝ የመሴ ልጅ ልዑልን ነበር ያገኘሁት ከዛን ሰርተሽ ታውቂያለሽ ምናምን አሁንም እዛው ስራ ላይ ነኝ ምናምን አልኩት እሺ ነኝ ምናምን አለና አንዴ ያለና ፎቅ ላይ ወጣን ዋናው ስቱዲዮ ላይ ስወጣ አንድ ቴክኒሻን እዛ ጋር በሰዓቱ የነበረ ቴክኒሻን ነበረ ያው የሙከራ ስርጭት ምናምን ላይ ነበረ አጋጣሚና ፕሮግራም እየተመራ ስራ ተፈለገና የሆነ አይ ቲንክ ስርጭቱ የሆነ መቋረጥ ነገር አጋጠመው በቃ አንዴ ያዥልኛልና ሄደ ልጁ እድል ሰጠኝ በቃ ማለት ያው ፈተና ነው እሱ በዛ ሰዓት ያዥው አለኝ ቁጭ አልኩኝ በቃ ጀመርኩ ማለት ያው ሲሄድ ሙዚቃ ከፈለገች ትዝ ይለኛል ኤልሳ ሰፋ ነበረች ያኔ ሙዚቃ ከፈለገች ይሄ የውበት ፕሮግራም ያኔ ስነ ውበት ተጀምሯል እንደዛ እርሱ ካልተቀየረ 2 ምናምን ስም ቀይራለች አይ ቲንክ መሰለኝ ሙዚቃ አሁን ከዚህ በኋላ ይታወቃል ፕሮግራሞች ከዚህ በኋላ ሙዚቃ ነው የምትፈልገው ይሄን አስገቢላት ምናምን ብሎኝ ሄደ በቃ ቁጭ አልኩኝ ከዛ ማስተካከለ መጣ ከዛ ሉል አናገረኝ መቼ ትመጫለሽ አለ ጭራሽ ወደ መቼ ትመጫለሽ በቃ መቼ ትመጫለሽ እዛ ደግሞ በጣም ብዙ ለኔ በጣም መልካም አድርገውልኛልና ብዙ እጄንም የፈታውበት ስለሆነ እንደዚህ ዝም ብላ አትመጣ አይ እዛ ማሳወቅ አለብኝ ትጠብቁኛላችሁ ስል ችግር የለውም እዛ እየሰራሽ በትርፍ ሰዓትሽ እየመጣሽ እቃዎቹን ማለት ከአንድ ሬዲዮ ጣቢያ ወደ አንድ ሬዲዮ ጣቢያ ስትሄድ የሚቀመጡባቸው ሙዚቃዎች የሚቀመጡበት ፎልደር የእቃዎቹ ሲስተሞች ምናምን የግዴታ ይቀያየራል አንድ አይነት አይደለም ስለዚህ ማወቅ አለብክ ስለዚህ ነይና ቼክ አድርጊው አለኝ እሺ አልኩ ቅርብ ስለሆንኩ በቃ ቤቴ ሆነ መጣለሁ እየመጣው እየሰራው እየተደረብኩ እየሰራው ምናምን ሄዳለሁ ልክ ወሬ ሲጨርስ ፊርማዬን አረጋግጬ ጀመርኩኝ ብስራት ይኸው አለን እንግዲህ እስካሁን ስንት ዓመት ሆነው 11 ከምናምን 11 ዓመት ከምናምን ሊሆን ነው ቀላል አይደለም 11 ዓመት መዝለቅ ግን የሚገርም ትላንት ነው የሚመስለው አሁን እኔ ስጠራው ነው እንጂ በጣም ረጅም መሆኑን ማውቀው ስቲል ትላንትና የጀመረን ያህል ነው የሚሰማኝ በ11 ዓመት ጊዜ ውስጥ በጣም ብዙ ሰዎችን ነው የምታገኙ ቤቱ ላይም ገብተው የሚወጡ ሰዎች አሉ ገስቶችም እንግዶችም አሉ እና ያ ሁሉ ኤክስፒሪየንስ ቀላል አይደለም ቀደምት ከመሆንሽ ጋርም በተገናኘ እንዳልኩሽ በጣም ብዙ ፕሮግራም አዘጋጅና አቅራቢዎች በቃ አንቺ ስም ነው ደጋግሞ የሚጠሩት ቆንጅት መንገሻ እሱንም እናውቃለን ከብስራት በፊት ቢሾፍቱ መከላከያ ነው ሰርተሻል ወይስ ምንድነው እሱን ታሪክ ሰምቻለሁ ግን ሙሉ ታሪኩን አላውቀውም እና እዛ አካባቢ ያለውን ነገር እስኪ በደንብ አጫውሽ እንግዲህ ስለ ቢሾፍቱ ከጠየከኝ እንግዲህ የሚጀምረው ከየት መሰለክ ትምህርት ልክ እንደጨረስን ለነገሩ ብዙ ታሪኮች አሉና ያው ተበስለው ምንድነው የሚለው ተከርነው ይብሰሉ ይባላል አይደል አይ መነገር ያለበት ነገር ከሆነ ኤክስክሉሲቭ ስለሆነ ላውራ ላይ ብቻ የሚነገር ስለሆነ በነገራችን ላይ ውድ ተመልካቾቻችን ሰብስክራይብ አድርጉ ማለት ምን መሰላችሁ ልክ እንደነ ቆንጅት መንገሻ ያሉ
በቃ ሀገራችን ውስጥ ያሉ ጸደይ ሰዎችን ነው የምናመጣውና በጣም ብዙ ትማሩባችኋላችሁ ምናምን። አንዳንድ ሰዎች ስንጋብዛቸው እኔ እኮ የሚነገር ታሪክ የለኝም ምን አዲስ ነገር አለ ብለህ ነው ምናምን ይላሉ። የሚነገር ታሪክ ስለሌላቸው አይደለም፣ ራሳቸውን በዛ ደረጃ ማስቀመጥ ስለማይፈልጉ ነው እንጂ የሚወራ ከነሱ በላይ የሚወራ ታሪክ ያለው ሰው አለ ብዬ እኔ አላምንም። ለምሳሌ ቆንጂት ትልቅ ፎልደር ነች። እስከዛሬ ምንም ሚዲያ ላይ ቀርባ አታውቅም። ሰው በአንድ ስራ በ6 ወር ኤክስፔሪየንስ ምናምን ሚዲያውን ያካልላል አይደል እንዴ? ስለዚህ ቀላል አይደለም እና ሰብስክራይብ አድርጉ፣ ፋሚሊ ሁኑ፣ ላውራ ሚዲያን አሳድጉ። በጣም አሪፍ እንግዶች ነው የምናመጣላችሁ። ስለ ቢሾፍቱ የመከላከያ ቅጥር ግቢ ውስጥ ስለነበረሽ ድርሻ በደንብ ንገሪኝ። ደስ የሚል ታሪክ ነበረ። ማለት አሁን ላይ ያለችው ቆንጂት ማለት በጣም ጠንካሯ ብዬ የራሴን ማስቀምጥባት ቆንጂት የተገነባቸው እዛ ነው ብዬ ነው ማስበው። ለኔ ከልጅነት ከመሰረትክ የሚመጣ ነገር አለ። ግን ምን መሰለክ መጀመሪያ ልክ ክላስ እንደጨረስን ስራ ያው ባንድ አትይዝም። በጣም አብሮ አደጌ አለች አንድ መወዳት ጓደኛ፣ አንዲትም አለች። ሶስት ነን ሁለት ጓደኞች አሉኝ እና ለምን ተደራጅተን ኮንዶሚኒየም ምናምን ኢንስታሌሽን አንሰራም ተባለ። ያኔ የሆነ ዝም ብላችሁ ተደራጁ ከምትቀመጡ የሚባል ነገር ነበርና እሺ ብለን ጀመርን ኮንዶሚኒየም ኢንስታሌሽን። ከዛን 1 ወር አልሰራንም። ሌላ ማንነት ውስጥ አስገባን። ፀሐዩ ከባድ ነው፣ ብሩ በጣም ትንሽ ነው። ግን በቃ ከመቀመጥ ተብሎ ከዛ ቪዲዮ ቤት ሰርቻለሁ። የሚገርምክ ቪዲዮ ማከራየት ገባው። ተቀጥሬ ነው ግን በጣም በትንሽ ብር። ያኔ በጣም ፍሪክ ነኝ፣ ራፕ እጫወታለሁ በጣም እንትን ነው። ሬንጀር በጣም ነው የምወደው። ሬንጀር ነው ልብሶቼ፣ ኮፍያ እጠቀማለሁ። በቃ ከሱሪ እስከ ላይ ሬንጀር ነው። በቃ ወታደራዊ አይነት ነገር ነበረኝ። ይሄ ከልጅነትም ውስጤ የነበረ ነገር ነው እና በጣም ሙዚቃ አፍቃሪ ነኝ። ከዛ ልክ ያን ነገር ጨርሰን ስራ ወጣ ተባለ። ሄደን ተመዘገብን። የመሰለን ገና ቆይቶ ለፈተና ተጠርተን ምናምን የምንሄድ አይነት ነገር ነው የመሰለን። ከዛ ወዲያው ተደወለና የተመዘገባችሁ ፈተና ከሰዓት ተባለ። ከሰዓት እሺ አለን። ሄድን። ያው የምትጠየቀው እንትን ነው ይሄ የሆነ ምንድን ነው የሚባለው ሀገራዊ ነገር አይደለም፣ ስለ ራስህ ማንነት ነው። እንዲህ ቢሆን ምን ታደርጋለህ፣ እንዲህ ብትሆን እንዲህ አይነት ስራ ቢያጋጥምክ ምናምን አይነት ይሄ ጀነራል ኖሌጅ ነው የምትጠየቀው እና በጣም ቀላል ነው። ፈተናም አይባልም እና ራስን አስተዋውቅ፣ ማነክ፣ ምንድን የተማርከው አይነት ጥያቄ ነው። ከዛን እንደ ዛሬ ተመዘገብን፣ ከሳት ተፈተንን። ከዛን 1 ቀን በማላደርንና በ3ኛው ቀን ተዘጋጁ ተባለን ለመሄድ። ከዛን ፈራን። እንግዲህ በመከላከያ ሰራዊት ስር ነው። ሚቴክ የነበረ ትዝ ካለክ አሁን ላይ አይ ቲንክ እንትን ብሏል መሰለኝ፣ ባን ተደርጓል መሰለኝ፣ እርግጠኛ አይደለሁኝም። ከዛን እሺ ተባለ። በዚህ ቀን ድረሱ ተባለን። ሄድን እና የመሰለን መጀመሪያ ፍራቻ ነበረ። ምክንያቱም ወታደር እንሆናለን አይነት ነገር ኢንቴንሽን ነበረ። ምክንያቱም መከላከያዎች ናቸው የፈተኑን ምናምን አይነት ነገር እና በመላው ኢትዮጵያ ነበረ ፈተናው። በኦሮሚያ ጅማ ላይ ነው እና በጅማ የተወዳደር ነው። ጅማና ዙሪያዋን፣ ናዝሬት ስትሄድ ናዝሬትና ዙሪያዋን፣ ከጋምቤላ ነበር፣ ከትግራይ አለ። በቃ አጠቃላይ ኢትዮጵያ ውስጥ ስለነበረ ስንደርስ ማታ ነበር። አዲስ አበባ ገባን። ከዛን ትዝ ይለኛል ደብረ ዘይት ኦልሞስት ስንገባ 1 ሰዓት ምናምን። ለምን አዲስ አበባ ራሱ ስንገባ ሰርቪስ አዘጋጅተዋል። በሰርቪስ ነው ይዞን ሄደው። ስንገባ አዲስ አበባ ጨለማ ነው፣ 1 ሰዓት ምናምን ይሆናል። ከዛን ደግሞ አላደርንም፣ ደብረ ዘይት ነው ይሄድ ነው እና ላይክ ሚሊተሪ አይነት ይሄ የወታደር አይነት አካሄድ ነበረ ስንሄድ የነበረው። በቃ ምንም ውሃው የለንም። ከዛ ድልድል ወጣ። ድልድል ሲወጣ እኔ ደጀን አቪዬሽን ደረሰኝ። በጣም የምወደው ሙያ፣ ሁሌም የምኮራበት ማለት ያው አሁን ላይ ባለቀው ብሰራው ስቲል አሁንም እድሉን ባገኝ ብሰራ ብዬ የምፈልገው አይነት ሙያ ነበረ እና ደብረ ዘይት 3 እንትኖች ነበሩ፣ ካምፓኒዎች ነበሩ። እኔና አንዷ ጓደኛዬ አብሮ አደጌ ደጀን አቪዬሽን ደረሰን። አንዷ ቢሾፍቱ ሞተራይዜሽን ደረሳት። ቢሾፍቱ ሞተራይዜሽን ካወቀው መኪኖች ምናምን ናቸው የሚጠጋገኑት ምናምን። የኛ ደግሞ አቪዬሽን ነው፣ ኦቨርኦል ነው፣ የኤርክራፍት የሄሊኮፕተር እና እነዚህ የሚጎች ምናምን ጥገና ማዕከል ነው እና በቃ ሌላ ዓለም ሆነ እና ደስ ይልሃል። ከዛ ልክ ሲያብራሩልን መረጋጋት ጀመርን። ሲቪል ናችሁ፣ ምንም አይነት ወታደር ምናምን በግድ የምትሆኑበት ነገር የለም፣ ስራ ነው። የውትድርና ስልጠና አትወስዱም? እዚህ የገባችሁት በቃ የጥገና ስራ ለመስራት በቃ ቴክኒሻን ሆነ ነው የገባኸው ተባለ። በቃ የአየር ላይ በራሪ እና ኤርክራፍት ምናምን የተዋጊ ጀቶች፣ አውሮፕላኖች በሙሉ ስሙ ከባድ ነው ማለት ሙያው ከባድ ነው ማለት እንዲህ ሲወራ ቀላል እንዳይመስልክ እና ከዛ ገባን። ትዝ ይለኛል ትልቅ እንትን ነበረ፣ ካፌ ነበር
ካፌ ነበርና በቃ አለ አይደል ከትምህርት ሁሉም ስለወጣ አንድ ስርዓት የሚባል የለም። ግር ጸብ አለ መንጫጫት ምናምን እና እዛ ደግሞ ወታደር ቤት ስትሆን ምን አለ ስርዓት የሚባል አለ። ትልቁ ነገር ሊቀጥቅጠው በቃ እንዴት ደስ እንደሚልክ እኔ ሁሌም ነው የማመሰግነው መከላከያን እና በቃ ይሄ በጣም ከስርዓት መውጣት ማለት እድሜያችንም ነው ያኔ ባይዘወይ እድሜያችን በጣም ገና ምንም ይሄ ስራ ኤክስፒሪየንስ የለህም። ከትምህርት ነው የወጣው ላይክ የዩኒቨርሲቲ አይነት ስታይል ነበረን። በዛ ላይ ደግሞ ከተለያየ ክልል የመጣን ስለሆነ ይሄ የባህል መዋረስ ምናምን ገና ስላልተቀናጀ ብጥብጥ ታውቃለህ በቃ የተበጠበጥን ነበርን እና ምን ጉድ ናቸው እስክንባል ድረስ ግቢ ውስጥ በጣም የምንገርም ሲቪሎች ነበርን እና ከዛ ግን በቃ ዋናው ስራ ተጀመረ። የአቪዬሽን ኮርስ ግዴታ መውሰድ አለባችሁ ተባለን። 5 ኮርስ የአቪዬሽን ኮርስ እንዲያፍንጫችን ተይዞ የሚገርም ትልቁ ጥቅም የኛ ነው። ያኔ እንግዲህ አለማወቅ ነው የምነግርህ። ትልቁ ጥቅም ግን ሆኖ አትፈልጉትም። በቃ መነጫነጫ ነው የሚያስጨንቋችሁ እነሱ ናቸው። አዎ በቃ ጭንቀት በቃ እንዲያርጉ ሲባል እንዴት ይሄ ልጅ አለ አይደል ህፃን ልጅ የቤቱ ቀበጥ ልጅ ላይክ እንደዛ ነበርን እኛ። የድርጅቱ ቀበጦች እኛ ነበረ። ጥቅሙ የኛ ሆኖ የሚጠቅመን እኛን ሆኖ ግን እንቢታው ይበዛ ነበረ። ያ ምንድነው እድሜ ነው አልኩኝ እኔ አሁን ከወጣው በኋላ ማስታውሰው እድሜያችን ነበረ ኤክስፒሪየንስ ስለሌለን ነው። ግን ምን ሆነ በሂደት ብዙ አልቆየንም። እንደው በወራቶች ራሱ አይሆንም ስንስተካከል። ምክንያቱም አታመልጥም የትም ልክን ትይዛለህ መስመር ትይዛለህ። እዛ ከገባም በኋላ ይሄ በሰዓትክ ሰርቪስ ይመጣል። አረፈደ ዝም ብዬ ገባለሁ የለም። ተፈትሸ ነው የምትገባ ተፈትሸ ነው የምትወጣ። ስልክ የለም ስልክ አትይዝም። ስልክ የሚባል ነገር የለም። ከኢንፎርሜሽን ነው የምትወጣ። ለዚህ ምን ሆነ ጠዋት ትነሳለህ ሰርቪስክ የሚመጣ ሰዓት አለ ቀድመህ ትደርሳለህ ትገባለህ በሰርቪስ ተፈትሸ ትገባለህ። ዲሲፕሊን ከዛ ይጀምራል። በቃ ሰዓት አከባበር ቀል የለም። በሰዓት ድርድር የለም። ውስጥ ስትገባ የቁርስ ሰዓት አለ። ከዛስ ስራህን ከመጀመሪያ በፊት ብሪፊንግ የሚባል ነገር አለ። ሰልፍ አለ። ከሰልፉ በኋላ ነው ብሪፊንግ። ሰልፉ ወታደሮች ያው የወታደራዊ ሰልፍ በስነስርዓት ከስራ በፊት አለባበሳቸው ጥፍር ፀጉር ምናምን የሚታይበት ሁኔታ አለ። እኛ እነሱ ሲሰለፉ ሲቪል ነኛ አይመለከተኝም የለም። የስራ ቱታህን ለብሰህ ቆም አብረህ ትሰለፋለህ። ብሔራዊ መዝሙር ከተዘመረ በኋላ ነው ስራ የምትጀምረው። ለዚህ ምን ሆነ ሳታስበው መስመር እያስክ ከዛ ፎሌን ነው የምንለውና ፎሌን ላይ ካልተገኘክ ሲቪሉ ቅጣት አለው። በገንዘብም ይሆናል ጥቅማጥቅምም ይሆናል ትቀጣለህ። ለዚህ ያ ነገር እንዳያመልጥክ ግዴታህን ያን መስመር መያዝ ትጀምራለህ። በሳምንት 2 ቀን ነው ሰልፉ። ከዛ ደግሞ ምን አለ መሰለ በጣም ደሞዛችን ምናምን ብነግርህ በጣም ነው የምትስቀውና ትንሽ ነው በጣም 608 ብር ነበረ ትዝ ይለኛል። ግን እኮ ጊዜውም እኮ የሰጠ ነው አይደል እንዴ? አዎ ግን ያኔም ትንሽ ነው። ግን ምን አለ መሰለ በዛን ዘመንም ትንሽ ብር ነው። ትንሽ ነው ምንም አታወጣማ። ግን ያው ልክ ምግብ ከራሳቸው ኖ ምግብ እንትን አለ ካፌ አለ። ያበደ ቀይ ወጥ 6 ብር ነበረ። እና ታዲያ ስለ 600 ብር ብቻ ታወሪ ታዲያ ስለ 6 ብር ቀይ ወጥ አውሪ። እና 6 ማለት ቀይ ወጥ አትበላም እኮ እሱንም ሼር አድርገን ምናምን ነው የምንበላ። የሚገርምክ ተወደደብኝ ምናምን እና እንዴ አንተ በጣም 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 የሚያዝናና በቃ ላይፍ እዛ ውስጥ ነው ያየነውና ቀይ ወጥ 6 ብር ነው። አይነት አይ ቲንክ 5 ብር ኦር 4 ከምናምን ሻይ 50 ሳንቲም ቡና 75 ብር ገባ 75 ሳንቲም ገባ ሆነ ብላችሁ ገንዘብ ለመቆጠብ ነው ሄዳችሁት? አይቆጠብም ያለና ነገርኩ። ልጅነቱ አለ እኮ ነው ምልክ አስበው። ታክሲ የለብህም ሰርቪስ ነው ይዞት የሚወጣ የሚገባ። ከዛን የሻይ ሰዓት እንግዲህ 25 ሳንቲም እና 50 ሳንቲም ለሻይ ማውጣት ያኔ ወላ እንደውም እሱ ሳይኖራቸው ሼሪንግ ነበረ። ቤት ተከራያላችሁ እራሱ ነው ወተን እኛ ሲቪሎች ውጭ ነበረን ውጭ ተከራይተን። እሺ ወር ስኮር ገንዘብ አይበቃችሁ? ኬት ነው የሚበቃ? መዝናናት እኮ አለ ያኔ። እያወራሽ ነው ያለሽ እኮ ስለዛሬ 13 14 ዓመት ታሪክ ነው አይደል እንዴ? እኔ በዛ ዘመን ይሄ ገንዘብ በጣም ትልቅ ቫልዩ እንዳለው ነው ማለት እንዴ። በጣም ትንሽ ብር ነው ማለት ይኸውልህ የምታጠፋው ነገር ይበዛልና እናንተ የምታጠፉበት መንገድ ነው ትንሽ የሆነው። ኖ አይ ለስፖርት የምትከፍለው አለ፣ ቤት ኪራይ የምትከፍለው አለ። ከዛ ደግሞ ኳስ ምናምን ስታይ የምትዝናናው ነገር አለ። በዛ ላይ ብድር የሚባል ደግሞ አለ ከባድ ውስጥ ለውስጥ። ብድር እኮ የሚመጣው ገንዘብ ጨርሰሽ ነው። ይኸውልህ አንድ ምሳ ለመብላት የሚያቅታቸው ልጆች ነበሩ ማለት እንዲህ ግሩፕ ነው የሆነ ክፍል ስትሰራ ሴቶች አብዛኞቻችን ከቤት ነው ምግብ ይዘን የምንሄደው። ከዛ እኛ ምግብ እናስረክባለን ይበላሉ እነሱ ወንዶቹ ግሩፓችን። ቆንጆ ትይውልሽ አንድ በየአይነት 6 ብር ነው። 5 ብር አይነት 5 ብር ነው። አንድ ቀይ ወጥ 6 ብር ነው። ቁርስ አለ ሁሌ ስጋ እንኳን ቀይ ወጥ ልብላ ብትይ ማለት ነው አይሆንም ነው አይበቃም ነው። ለምንድን ነው የማይበቃው?
እንዴ 30 ቀን ራሱ በበይ 180 ብር ነው ማለት ብቻ ያን ቀን ግን ያኔ በጣም ግን የገባኝ ነገር ምንድነው ከነ ጀማአው እንዳለ ፍንዳታ ነው ገንዘብ አባካኝ ነው በቃ በእንደዛ በእንደው ተዘላላችሁ ምናምን በደንብ እና የሚገርምክ የሆነ ሰዓት ላይ የውስጥ ምግብ ያው ለጋራ ምናምን ስለሚሰራ አንድ ላይ ነው የሚሰራው ባይዘው ይሄ ለሲቪል ለሚሊተሪ የሚባል የለም አንድ ላይ ነው የሚሰራው እና ባይዘው ምርጥ ምግቦች ሁሉ ነበሩ እነ ምንቸት ምናምን ነበረ ምናምን እሱን የበላቀን አመት ባለው በቃ ከባድ ነው ማለት አጋጭተ ምናምን 3-4 ምግብ ይገዛል የወንዶቹ ፓርት እኛ ከቤት የወሰነውን ይገለበጣል አንድ ላይ የምትበላ ቡና አለ ጠዋት ላይ ቁርስ ዳቦ በጣም እዛው የሚጋገር ምርጥ ዳቦ ነበረ ዳቦ አለ ወተት አለ ግንባርሽን ቢመታሽ ወደ ኋላ ምትልሽ በጣም ስዊት በጣም ጣፋጭ ዳቦ አይ ጠንካራ አይደለም በጣም ቆንጆ ዳቦ ነበረ እና ብሩ አሁን ላይ ስታስበው ምንም ኢምንት ነው ምንም እንትን አይልም ያኔ ግን ከዛ ላይ ቦንድ ቆርጠናል እሱ እንዳይቀርምክ ብሩ ትንሽ ነው አትበኝ ለምንድን ታውቂያለሽ እኔ እኮ ለአመት ባለኛ ቤት በ65 ብር በግ ተገዝቷል በ65 ብር በግ ገዝቷል ግን ያኔ ለምን እንደማይበቃን አናቅም ሁላችንም እኩል ነበርን ማለት በቃ አንዱ ካንዱ ይበደራል ከዛን ካንዱ በቃ ሼሪንግ ነበር በጣም ሼሪንግ ነበረ በዛን ዘመን ባይሆንም ይኸውልሽ የዛሬ 16 17 ዓመት በጣም እርግጠኛ ነኝ 60 ብር 65 ብር ቆንጆ በግ ገዝተናል እኛ ቤት እና ብሩ ትልቅ ብር ነው የእናንተ ደግሞ የዛሬ 13-14 ዓመት ነው እንግዲህ እኛ በጣም አጥፊዎች ነበር በሚለው ይዟል እና ደስ ይል ነበረ ጉዞ ነበረው እና በቃ ከገባም በኋላ የሚገርም ግን ያ እንዳለ ሆኖ ስራው በምን ተጀመረ መሰለክ በጣም ሁሌም እውነቴን ነው ምልክ በቃ ክብር ይገባቸዋል ለመከላከያ ሰራዊት እና እኔ ሰዎች እንደዚህ በነፃነት እቃ ተለቆል ስራ ተብለክ ከማታቀው እቃ ጋር አሁን ብዙ ማስተሮች ነበሩን እኛ ማስተርስ ነው የምንላቸው እና አሉ እነሱ ከበላይ ሆነው ስራ ይሰጡሃል ስራ ሲሰጡክ እንዳይቃጠል ምናምን አትባልም ይሰጡሃል ስራ እንዲህ ነው እንደነገርኩ 5 የአቪዬሽን ኮርስ ወስደናል እኛ ኤርክራፍት ኢንስትሩመንት ኤርክራፍት ፓወር ሲስተም ናቪጌሽን ሬዲዮ እና ራዳር እኛ አቪዮኒክስ ላይ ሬዲዮ ክፍል ስለነበረን እና ከዛን የሚገርም እሱን ማታ እንማራለን ቀን ስራ ላይ ነው የምንውለው እና አንድ ሄሊኮፕተር ተበትና መታ ሬዲዮ ክፍል የሬዲዮ ፓርቷ መጥቶ እኛ ጋር ከተቀበልና ሰዓት ጀምሮ ስራውን ስትሰራ ትመዘግባለክ እያንዳንዱ ነገር በስኬጁል ነው ስኬጁል ነው ይሄ ዝም ብለ ዛሬ ይሄን ክፍል ልስራው ምናምን ብላ አትነሳ በዘፈቀደ የሚሰራ ነገር የለም ከሴፍቲ ጀምሮ ነው ምልክ የምንጠቀማቸው ፓወር ሲስተሞች በጣም ከባባር ናቸው 27 ዲሲ ምናምን ነው የኤርክራፍት ይለያል ከኖርማል ሬዲዮ ሲስተም ምናምን እና በጣም ፓወር ሲስተም ላይ ካልተጠነቀቅ አደጋው በጣም ከፍ ያለ ነው በጣም ጥንቃቄ ይፈልግ ነበረ ከዛ ደግሞ የኛ ቦታ ደግሞ በጣም እንትን ነበረው ጫና ነበረው ስራው ግን ገና ኤርክራፍት አናቀመኛ እንኳን ኤርክራፍት የቤት ሬዲዮ እንኳን ድሉን አግኝተን ሰርተን ማናቅ ልጆች ነን እንግዲህ እንዲህ ትልቅ ቦታ ላይ ሄደን የተቀመጥነውና በነፃነት ስራ የተሰጠ እቃውንም ያቃጠልከውን መልሰ እየሰራክ ከዛን በቃ ያበደን ቴክኒሻን ከዛ ሁሉም መስመር ያዘ ሬዲዮ ክፍል ያለው ሬዲዮ ሮተሪ ያለው ከዛ ፊክስድ ያለው ፊክስር ላይ እነዚህ ይበተናሉ እቃዎችና በየክፍሉ ብትሄድ የአንድ ለምሳሌ ሄሊኮፕተር ከሆነ ሮተሪ ማለት እነዚህ ብለድ ያላቸው የሚሽከረከሩ ሄሊኮፕተሮች የሚሰሩበት ሃንጋር ነው ሃንጋር ያው ኤርክራፍት እንደ ጋራዥ እንደምንለው ማለት ነው ፊክስድ ዊንግ ሲባል ደግሞ ሚግ 23 እነዚህ ክንፋቸው የማይገነጠሉ ማይለያዩ እነዚህ ተዋጊ ጀቶች ያሉበት ነውና እኔ የምሰራበት የነበረው ሮተሪ ብለ እነዚህ ሄሊኮፕተሮች ምናምን ናቸውና የነሱ አንዷ ሄሊኮፕተር ለስራ ስትመጣ ትበተናለች አንድ ነገር አይቀርም ኬብል አይቀራት ቀለም አይቀራት ግዳጅ ፈጽማ ስትመጣ ነው ወይስ ደርሶ ሲመጣ ለምሳሌ አሁን የኛ ኦቨርኦል ሴንተር ነው ኦቨርኦል ሴንተር ማለት ከኢትዮጵያ ውስጥ የነበሩ የተቀመጡ ኤርክራፍቶች ሄሊኮፕተሮችም በስራ ላይ ማለት ዲዩ ታይም አላቸው ሰርቶ የሚያቆሙበት ታይም አለ ያን ዲዩ ታይም ነው እንደ አዲስ ሰርተክ የምታስረክበው የቆመን ነገር እንደ አዲስ ስራ ማስጀመር ማለት ነው እና የኛ አቪዬሽን ኢንዱስትሪ ደግሞ ከሱዳን ከሞዛምቢክ አይ ቲንክ ከጅቡቲም እርግጠኛ አይደለሁም ከሆኑ እንደዚህ ከአፍሪካ ሀገራት ይቀበላል ተቀብሎ ሰርቶ ይልካል ከዛን ሰራተኞችንም ልኮ እዛው ቦታው ላይ ያሰራል ያ ነው ዋናው እንትኑ አላማው ማለት ነው እና እኛ ስንሄድ እዛው ግቢ ውስጥ የነበሩ ኤርክራፍቶች ሬዲዮች የተቀመጡ አሉ ስቶር ላይ እነሱ ይወጣሉ ትሰራለክ ከዛ ደግሞ ፕሪፍላይት የሚባል አለ ወስደት ገጥማለ እኔና አጠገቤ ነበረ አደም የሚባል ልጅ ነበር አዱና
እኔና እሱ ሲስተም ቼክ ላይ ስለነበረን ግዴታ ነው ሬዲዮ ሲስተም በኤርክራፍት በሄሊኮፕተር ላይ ኤንጂን እና ሬዲዮ ሲስተም ግዴታ ከፕሪፍላይት በፊት ቼክ መደረግ አለበት። የማይቀሩ ጉዳዮች ናቸው። ሌሎችም ይደረጋሉ። አንድ ሄሊኮፕተር ሰርታ አልቃ ለበረራ በቅታለች ስትል የሰራው ግራውንድ ላይ ያለው ቴክኒሻን የሰራውን ሄዶ ኤርክራፍቷ ላይ ከተገጠመ በኋላ ፕሪፍላይት አለ እዛ ራንዌው ላይ ማረፊያ ቦታ ላይ ሄዶ ቼክ አድርጎ ኦኬ ነው ሲል ፈርሞ ነው ፓይለቶች መጥተው ገብተው ራን የሚያደርጓት። ግን አሁን እናንተ ምንም ልምድ የላችሁ፣ በእድሜም ገና ጩጬ ናችሁ። ዘው ብላችሁ የገባችሁት ዋናው ቦታ ነው። ዋናው ቦታ በጣም የሚገርመኝ እሱ ነው። እና እድለኞችም ነበራችሁ ያስባለሁ። በነገራችን ላይ አይደለም በመከላከያ ሰራዊት ውስጥ ያለፉ ስልጠናውን የወሰዱ ሲቪልም ሆነው ያገለገሉ የሰሩ ሰዎች ይቅርና የፊልም ባለሙያዎች ራሳቸው ፊልም ሜክ ለማድረግ የመከላከያ ሰራዊትን ፈቃድ ጠይቀው የተወሰነ ቀን ሄደው ሲያሳልፉ የተለየ ህይወት በጣም የሚገርም በጣም የሆነ በጣም ጸዴ ህይወት እንደሆነ ይናገራሉ ማለት ነው። ማለት ፊልም ይመስላል፣ ውሸት ነው የሚመስለው። ግን ቦታው ላይ የነበርን ስፔሻሊ በእኛ የነበረ ባቾች ብትጠይቃቸው ሁሉም ምስጋና ነው ያላቸው። ምክንያቱም እዛ ሰዓት ላይ በነበርንበት ወቅት ምንም ለአንተ ምንም አይደለም፣ ኖርማል ስራ ነው የሚመስልክ። ስትወጣ ግን ምን ቦታ ላይ እንደነበር ያለ ወርቅ እንደ መዳብ ይቆጠራል ይባላል። እኔ ለዚህ ነገር ሁሌ የማነሳው ሁለት ምሳሌ አለ። በእጅ ያለ ወርቅ እንደ መዳብ አይቆጠርምና ነብይ በሀገሩ ዘንድ አይከበርም። ብዙ ነገር እጃችን ላይ ሳለ ዋጋው አይገባንም። ልክ ከእጃችን ሲወጣ እጃችን ላይ የነበረው ነገር በጣም ወርቅ እንደነበረ እንረዳለን። ከዛ ነው ጸጸት የሚጀምረን ማለት ነው። እና በእርግጠኝነት እኔ አሁን ቢሾፍቱ እንደ ኤርክራፍቶች ምናምን እንደዚህ ጥገና ምናምን ገና ሲነግሩኝ ነው ገና ጸጉሬ ምናምን ይቆማል። በደስታ ነው ሰው ይፈራዋል። አሁን መከላከያ ምናምን ሲባል እድሜያችሁም ይመስለኛል። በእርግጥ ምን መሰለክ እኛ የገባንበት ወቅት ድርጅቱ ኦልሞስት ተቋቁሟል አሉ እኮ ሲቪሎች ከኛ ቀድሞ የገቡ ነበሩ። ሚሊተሪዎችም አሉ እኮ ሚሊተሪም አሉ ቴክኒሻኖች በጣም ከኢንጂነር ጀምሮ በጣም ትልልቅ ደረጃ ያሉ ማስተርሶች አሉ። እነሱ ናቸው የኛ እንግዲህ ፈለጊያ መስመር የሰጡን ማለት ነው። ግን ምን ሆነ ይሄ አይምሮክ ንጹህ የሚሆን ምንም ስራ ያልጀመረ ሰው አለ ህጻን ልጅ እንዴት ነው የምትሰጠውን ነገር ሁሉ የሚቀበል አይነት ነው አይደል? ልክ እኛም ያኔ እንደዛ ነበርና አልተጠበቀም በዚህ ደረጃ ራሱና ልክ አንድ ልጅ ተወልዶ አድጎ ሲመረቅላት ወላጅ ደስ ይላታል፣ እናትም ደስ ይላታል። ልክ እንደዛ የኛ እጅ የኛ ተች ያለባት ሄሊኮፕተር ወታ ስትበር ማየት የመሰለ ነገር የለም። ግን አንቺ በረሽ ታውቂያለሽ? አታውቂም? አንዴ በር ያለው በሄሊኮፕተር ቼክ ስትደረግ ወዴት ትሄዳለህ መሰለ? እስከ ሞጆ ድረስ ይሄዳሉ። እዛው በረራ ፕሪፍላይት ይሄ ከፓይለቱ ቼክ ያደርጋል። ከዋናው በረራ በፊት ያለ ቅድመ በረራ ፕሪፍላይት ይባላልና መሄድ ትችላለህ ፍቃደኛ ከሆንክ ችግር የለውም። ግን እኛ በብዛት ምንድን ነው የምናደርገው የሰራነውን ሬዲዮ ቼክ የምናደርገው እንትን አለ ታወር አለ ዋናው የአየር ኃይሉ ታወር እዛ እንጠራለን እና በጥባጭ ነበረ ነው የሚባለው። በብዛት ሰብሬ ይገባለሁ ያው ፍሪኬንሲው ተመሳሳይ ስለሆነ ባይዘው አሁንም ለማታቋት በጣም ሰዎች የሚገርምክ እንዲህ ሆነ ስታወራ ስታዩት በጣም እንትን እንዳመስላችሁ እኔ እንደ ስራ ባልደረባ አውቃታለሁ። በጥብጥ የምታደርግ በጥባጭ ነች እንዳትሰሙት ውሸት ነው። ሰብስክራይብ እያደረጋችሁ ሰብስክራይብ አትርሱ። ዝም ብሎ ወሬ መኮምኮም ያስከፍላል ትላለህ። ላይክ ሼር ሰብስክራይብ ኮሜንት ላይ ሀሳባችሁን አስፍሩ። ምችት ይበላችሁ። እስከ መጨረሻው አብራችሁን ቆዩ። እሺ እንቀጥል። በምን መሰለህ ፕሪፍላይት መብረር የፈለገ ማንኛውም ስታፍ አይበርም። ማንኛውም ሰው አይበርም። ስታፍ የሚበሩት ይኸውልህ ዋናው ፓይለት አለ እኮ ፓይለት ረዳት ፓይለት አለ። ከዛ ፍላይ ቴክኒሻን ይበራል ካሉ የሚመጡ ፕሪፍላይት የሚመጡት ያው ሲስተሟን ቼክ ለማድረግ ነው። ከመብረሯ በፊት ኤርክራፍቷ በስነስርዓት ትሰራለች አትሰራም፣ ሬዲዮ ሲስተሙ እንዴት ነው፣ ኤንጂኑ እንዴት ነው፣ እያንዳንዱ ኢኩዊፕመንት በየክፍሉ ነው ያልኩ። አሁን በምን አይነት ምሳሌ ብሰጥክ ለምሳሌ አሁን አንድ ሬዲዮ ቢመጣ ወይ ደግሞ አንድ ስልክ ይሰራልኝ ብለህ ስትሄድ እነዚህ ኤክስተርናል ያሉትን እነ ቻርጀር ምናምን አይደለም እንትኑ ቦዲ ይፈታል፣ ስልኩን ይበትኑታል፣ ስክሪኑ ለብቻ ያወጣሉ፣ ውስጥ ያሉ ቦርዶችን ለብቻ ያወጣሉ። እዚህ ጋር አንድ ሰው ነው የሚሰራ። በኤርክራፍት ሲሆን ግን ሬዲዮ ለብቻ ሬዲዮ ክፍል ይሄዳል፣ ኤንጂኑ እዛው ኤንጂን ሩም ይሄዳል፣ ወደ ኤንጂን ክፍል ይሄዳል። ከዛን ደግሞ ብለዱ እዛው ይሰራል፣ ሮተር ብለዱ። ከዛን ደግሞ ኬብል ሾፕ ደግሞ አለ ራሱን የቻለ ፔይንቲንግ ሾፕ አለ። ፔይንቲንግ ቀለሙን የነበረውን ቀለም አስለቅቀው ድጋሚ ቀለም ይቀባል። ኬብል ወጥቶ እያንዳንዷ ኬብል ቼክ ተደርጋ ድጋሚ ሪማርኳ ሁሉ ተወግዶ ይገባል። እና መጨረሻ ላይ በሚሰጥ ሰዓት ያልኩክ
ለምሳሌ በ3 ወር ውስጥ አንድ ሄሊኮፕተር ይሰራ ከተባለ ያን 3 ወር እንዴት አድርጌ ነው ጨርሼ ማስረክበው ነው። እና ሬዲዮ ክፍል አላስረከበም ከተባለ ሬዲዮ ክፍል 3 ክፍል አለው። ባይዘው ሬዲዮ አቪዮኒክስ ስር ነን እኛ። ናቪጌሽን አለ፣ ራዳር እና ሬዲዮ ራሱን የቻለ ሬዲዮ አለ። እኔ የምሰራው ፓይለቱ ከታወርማን ጋር የሚያወራበት ግራውንድ ኤር ቱ ኤር እና ኤር ቱ ግራውንድ የሚያወራበት ዋናው ሬዲዮ ሲስተም እሱ የለም ማለት መስመሩን ነው የምትሰሪው። ላይኑን ከቆረጥሽው በቃ ሁሉም ነገር ተጠናቀቀ ማለት ነው። አዎ እና እሱን እሰራለሁኝ። ከዛ ደግሞ ኢንተርኮም ሲስተም ይባላል፣ ፓይለት ከረዳት ፓይለት ምናምን የሚገናኝበት። በእኛ ክፍል ውስጥ ሌላ የሚሰራው ስራ ብላክ ቦክስ በቮይስ አለች። ብላክ ቦክስ አሁን አንድ ሩም ውስጥ ያሉ ዋና ፓይለት እና ኮፓይለት የሚገናኙበት ሲስተም ያስፈልጋል አለ። ሬዲዮ ነው በሬዲዮ ሆኖ ከዛ ደግሞ ኢንተርኮም ሲስተም አለ። ኢንተርኮም ሲስተም ራሱን የቻለ አሁን እነዚህ ኤርክራፍቶቹ የራሽያን ስሪት ስለሆኑ ብዙዎቹ ቃላት የሚገርም ሩስኪኛ የራሽያ ቋንቋ እንዲህ አፍንጫችን ተይዞ ተምረናል። የምርሽ ነው? ሌላው ቻንሱ ማለት ነው። ቆይ የሩሲያ ቋንቋ አይደለ? የራሽያ ምንድን ነው የሚባለው ቋንቋ? ቋንቋ ምን እንደሚባል አላውቅም፣ ግን ሙሉ የኤርክራፍቱ ማኑዋል እኔ ሩስኪኛ እንግዲህ ራሽያ ሩስኪ ስለምንል ነው እኛና እንትን ማኑዋሎቹ እንግሊዘኛና እንትን ናቸው። ራሽያና ቋንቋ ማኑዋሉ እና ኤርክራፍት ላይ የምታወራቸው ቋንቋዎች ትግባባለክ ከኤርክራፍቱ ይሄ ከቦዲው ከሬዲዮ ላይ ከሚጻፈው። አሁን ትራንስሚተር ትራንሲቨር አለ እና እነዚህ ፕሪደች ምናምን የሚባሉ አሁን ጠፍተውኛል በጣም። በቃ ቋንቋውን ከእንግሊዘኛው ላይ ማታገኘውን ፋውል ስትፈልግ ለምሳሌ ሬዲዮ ተበላሽቶ ሪማርክ እየፈለግ ስትሄድ የእንግሊዘኛው ላይ ላታገኝ ትችላለህ። ቨርዥኑ ሌላ ሊሆን ይችላል የመጣው ሬዲዮ። ለዚህ ወዴት ትሄዳለህ? ወደ በሩስኪ የተጻፈው ማኑዋል ላይ። ከዛ ምን ሆነ ትንሽ ወደ አማርኛ የሚወስደው እንትን አለ አክሰንቱ ወደ አማርኛ የሚወስዳቸው ብዙ እነደ እነሸ ምናምን ይበዛሉ የኤርክራፍት ቋንቋዎች ላይ እና እነሱ ስላሉ ግዴታ እዛ ላይ ትገባለህ ሳናቀው። ልክ የአቪዬሽን ኮርሱን ስንወስድ ከኤ እስከ ዜድ ተተርጉሞ ጥናት ግዴታ እንድንማር ተደርገናል። የሩስኪ ማለት ነው። ግዴታ ማለት ግዴታ ሲሆን ሙሉ ለሙሉ ማውራት ምናምን አይደለም። የኤርክራፍቱን ሲስተም ላይ ያሉትን ቋንቋዎች ግን ይሄ ኖርማል የምንግባባቸውን ከእቃው ጋር የሚያግባባንን ቃላቶች እናጠና ነበረ። ግዴታም ነው። ምክንያቱም እዚህ ያላገኘኸውን እንትን አንደኛው ማኑዋል ላይ ካላገኘ ወደ አንደኛው ማኑዋል መዞር ስላለብክ እና በእንደዚህ አይነት በቃ ትሰራለክ። ከዛን ፋውል ትፈልጋለህ። መጨረሻ ላይ እኔ ሬዲዮውን ሰርተን ጨረስን ስንል ማረጋገጫ የሚሰጠን ታወር ነው። እንጠራለን በፍሪኬንሲ ትራንስሚት እናደርጋለን፣ ሪሲቭ እንቀበላለን። ትራንስሚት ሳረግ እንግዲህ እዛ አካባቢ ላይ ያሉ ፍላይት ላይ ያሉ ኤርክራፍቶች ሁሉ ሰብረ ነው የምትገባው አንተ እና ትክክል አይደለም እኮ። እኔ ያው ያኔ ህጉን እናውቃለን፣ ግን እዚህ ጋር ሰርተ ቶሎ ለማውጣት ምናምን ትራንስሚት ታደርጋለህ ምናምን ቆይ ብዬሻለሁ አለኝ። በአማርኛ አይመልሱልህም፣ ያው በእንግሊዝኛ ወይ ሩስኪ ነው እንትን የሚሉልክ። ከዛ የሆነ ሰዓት በጣም ረበሽኳቸውና እባክሽን ቆይ ብዬሻለሁ፣ እባክሽን ቆይ ምናምን አልመለሰልኝም። ምክንያቱም ይኸውልህ 5 ነው የሚሰጥክ፣ 4 ሊልክ ይችላል። ሴንሲቲቪቲው የሬዲዮ ስትጠራ ሴንሲቲቪቲ ዋና ቼክ ምናደርግበታልና ሴንሲቲቪቲው ስንት ነው ምናምን ብለህ ስትጠራለት 4 ነው ካለ ቤስት ነው፣ 4-5 ከ5 ነው፣ 4-5 ካለ ችግር የለውም ብለህ ሬዲዮን የመቅጠሙ እንትን ይመጣል። ከዛ በታች ከሆነ ግን ድጋሚ ማስተካከል አለብክ። ለዚህ እዛ ከጠራም በኋላ ከተረጋገጠልን በቃ አሯርጠን ሄደን እንገጥማለን። ኤርክራፍት ሄሊኮፕተሯ ላይ ይገጠማል። ቴልቡም ውስጥ የሚገባው ጭራ ውስጥ የሚገባው ከዛ መሀል ደግሞ ካርጎ ይሄ ከኮክፒት ውጭ ያው ኮክፒት ላይ ፊት ለፊት እነዚህ ፓይለቶቹ የሚቀመጡት ጋር ኮንትሮል ፓናሎች ናቸው በብዛት ሪሞት የምንላቸው ነገሮች ኮንትሮል የሚያደርገን ዋናው ዕቃ ሆዱ ላይ ነው እንትን የሚለው የሚገባውና እዛ ገብተህ በዛ ሙቀት እዛ ውስጥ ገብተህ ኬብልህን አስረ በስነስርዓት ገጥመህ ከዛ ደግሞ ትመጣለህ። ውስጥ ላይ የሚገጠሙትን ትገጥማለህ። የሚገጥሙ አካሎች አሉ። ካስረከብኩ በኋላ ከተገጠመ በኋላ አንተ ልክ ራን ይደረጋል። ሞተር ይሞቃል። ኢንጂን ከእንትን ካለ በኋላ ሬዲዮ ሲስተሞችን ቼክ ታደርጋለህ። እዛው ኤርክራፍት ላይ ሆነ ትጠራለህ ታወር ድጋሚ። ስንት ዓመት አገለገልሽ በዚህ ሁኔታ? ኦልሞስት 4 ዓመት ካገለገልኩ በኋላ ባይዘው ሰሜን ሱዳን ተልኬ ነበረ። ጭራሽ ሌላ ታሪክ። የሰሜን ሱዳን ታሪክ ደግሞ ሌላ ታሪክ ነው። ከቢሾፍቱ አየር ኃይል የ4 ዓመት ከምናምን ጊዜ አገልግሎት በኋላ 4 ዓመት ከምናምን ያልኩት የሆኑ ወራቶች ያሉት ስላልሽኝ ነው። በቀጥታ ወደ ሰሜን ሱዳን ነው የተላክሽው። እዛ ያለው ቆይታ ሌላ ታሪክ እያልሽኝ ነው። ምንድን ነው? ያው በመጀመሪያ ደጀን አቪዬሽን አየር ኃይል ግቢ ውስጥ ሆኖ
በብረታ ብረትና ኢንጂነሪንግ ኮርፖሬሽን ስር ያለ ነው ደጀን አቪዬሽን። አየር ኃይል ውስጥ ራሱን የቻለ አየር ኃይል ውስጥ አልነበረም ያኔ ተገንጥሎ ነው፣ ግን ግቢው እዛ ውስጥ ነበረ። አየር ኃይልን አቋርጠን ነው የምንገባው እና ያው ስራው ላይ እድል መጣ እንዳልኩ ኦቨርኦል የሚያደርገው እነዚህ ለአፍሪካ ሀገራት እነዚህ ሞዛምቢክ፣ ሱዳን ምናምን ይሰራ ነበረ እና አጋጣሚ ስራው መጣ። ከዛ ከመሄዳችን በፊት መጡ እነሱ በሰሜን ሱዳን ያለ ሳፋት የሚባል ኢንጂነሪንግ የአቪዬሽን ኢንዱስትሪ ነው። እሱም ልክ እንደኛ ተመሳሳይ የስራ ተሞክሮ ሊወስዱ መጀመሪያ ስልጠና ይወሰዱ ተብሎ መጡ። ቴክኒሻን ተብሎ የመጡትን ብታይ ያው ከኛ ጋር ሲነጻጸሩ በጣም ነው የሚሰቀጥጡ። በጣም ትልልቅ ሽማግሌዎች ናቸው፣ ትልልቅ ሰዎች ናቸው። ወጣት ትንሽ ነው የምታገኘው፣ ግን ያው ሚሊተሪ ሆነው እንትኖች ናቸው፣ ቴክኒሻን የሚባሉ ናቸው። እና መጥተው መጀመሪያ ቅስም ምንድን ነው የሚባለው ልምድ ይውሰዱ ተብለው መጡ። አሰለጠን ናቸው። ስናሰለጥን በየክፍሉ ነው የሰለጠኑት። እኔም ከባልደረባዬ ጋር ሆኜ ያሰለጠንኳቸው አሉ፣ ትልልቅ ናቸው። እና እዛ ሲሄድ በጣም የሚገርም እንትን አድርገውልኛል። ማለት ሲደርስ እነግርሃለሁ። በጣም ደስ የሚል አቀባበል ነበር ያደረጉልን። እና እነሱ እዚህ መጥተው 3 ወር ከሰለጠኑ በኋላ ሄዱ። ከዛን ከዚህ የተወሰነ ግሩፕ ተመለመለ እና ከየክፍሉ ሲወሰድ እኔ እድሉ ደረሰኝ። በሬዲዮ ክፍል እኔ ነበር የሄድኩት እና የመጀመሪያው በቃ የፈጠነ ነበረ። ፓስፖርታችን በአንድ ቀን የወጣው። ከዛን ጠዋት ላይ ሄድን፣ ፈራረምን፣ መጣን። ከሰዓት ፓስፖርቱ መጣ። በቃ ልብስ ፒክ አድርጉ ተብለን ከአዲስ አበባ ደብረ ዘይት በሰርቪስ ሄድን። ጓደኛዬ ናት ሻንጣ ራሱ የከተተችልኝ። መጣን። የ1 ሰዓት ተኩል በረራ ነበረ፣ በቦይንግ ነው። ለመጀመሪያ በአውሮፕላን ሄድኩት ያኔ ነው። ሳውዝ ሱዳን ነው ሰሜን ሱዳን ነው? ሰሜን ሱዳን ዋናው ሰሜን ሱዳን ነው። በጣም ሀብታም ነች። ያኔ ደስ ትላለች፣ ስልጡን ከተማ ነች። እና እኛ ደግሞ ዋናው አቪዬሽኑ የነበረው ሁንዱርማን የምትባልበት። ስንት ጊዜ ቆየሽ እዛ? እንትን ማለት ፕሮጀክቱ የተያዘው በዛ ከተባለ 6 ወር ነው የተባለው። በዛ ከተባለ ምክንያቱም ከዛ በፊት ይሄዳሉ፣ ስራውን የጀመሩ አሉ። በየእንትኑ ነው፣ በየጊዜው ነው። የሆነ ቲም አለ። ያ ቲም ሄዶ ሰርቶ ሲመጣ ሌላ ቲም ይሄዳል። እኔ 3 ወር ተብዬ ነው የሄድኩት። የኛ ግሩፕ ሲሄድ 3 ወር 6 ወር ከዛ በላይም እንደውም ቆይተዋሉ። እና ስንሄድ ትዝ ይለኛል ገና እንደወረድን እንግዲህ በጣም ሙቀት ናት። ለመጀመሪያ ጊዜ ሀገሬን በቃ ያመሰገንኩበት ቀን። የአየር ንብረቷ መተንፈስ ማለት እኔ ኢንጂኑ ጋር ስለሆንን ዞር እንበል አይነት ሙድ አልኩኝ። ያው ኢንጂን ሙቀት ስላለው ማቀው እዛ ጋር። ይሄ ነገር ግን የምር ነው ማለት ነው። ሰዎች ከኢትዮጵያ ሲወጡ አንድ እርምጃ የሚራቁ አየሯ ጠረኗ፣ እውነቴን ነው የምልህ አየር እግዚአብሔርን ነው የምልህ። እና እኔ እንግዲህ ሌላ ቦታ አልሄድኩኝም ከኢትዮጵያ ውጭ ለስራ እዛ ነው። የመጀመሪያ ኤክስፒሪየንስሽ ነው? አዎ የመጀመሪያ ሰሜን ሱዳን፣ ለዛውም ድንበርን የተሻገርሽው። ድንበር ተሻገር የ1 ሰዓት ከምናምን። ኢትዮጵያን አመሰግንሻል እንዴ! ወይኔ ሀገሬ አልኩኝ። እሺ ማለት እንትን ጋር ሆንኩኝ። ስንወርድ መኪና ተቀብሎናል። ያው የኢትዮጵያ አምባሳደር ተብለ ልዩ እንክብካቤ ተደርጎልክ ነው ሰርቪስ መጥቶ በጥበቃ ምናምን ነው የምትሄደው። እና ልክ ወርደን መኪናው ጋር እስከምንሄድ ታፈንኩኝ። ታውቃለህ፣ መተንፈስ አቃተኝ። እና የመሰለኝ ይሄ ቦይንግ ጉዞ አካባቢ ስለነበረን ከኤንጂን የሚወጣው ሙቀት ነው የመሰለኝ እኔ። ከዛና የኛ ባልደረቦች ቀድሞ ሄዱታል። ታይዋለሽ ምናምን ብሎኝ እንደ ቀልድ ገባን። ገና ስትገባ ያው ላለመውደቅ ምናምን ብረት ትይዝ የለ። እቺ ምንድን ነው የምትባለው መኪናዋ? ምን አይነት መሰለችክ? እንደ ሃይገር አይነት ነገር ትሆንና ግን አነስ ያለች፣ እነዚህ የመንግስት መስሪያ ቤቶች ሰርቪስ አላት እና እንዲሁ በሯ ለሁለት የምትከፈት። ስገባ ብረት አለውና ብረቱን ሲይዝ ለቀኩት፣ ግሏል። ሙቀቱ ማለት ነው በዚህ ደረጃ። ከዛን በቃ እንዲሁ ነው ትለምጇለሽ ተባልን። አባቴ ስንገባ ያው ቤት አለ ምናምን አፓርትመንት ነው እንትን ያሉልን። በጣም ከባድ ሙቀት ነው፣ ልብክ ይጨነቃል። ይሄ ኡፍ ብለ የሆነ ደስ የሚል መተንፈስ አትተነፍስም። ነገሮች ሙሉ ሙከይፍ ይሄ ማቀዝቀዣው ነው። ከዛን ነገሮች ሁሉ በቃ ከፍሪጅ ነው። ይሄ ቧንቧ ከፍተ መጠቀም ምናምን የምታደርገው ነገር የለም። ሌላ ማንነት ሆነ። ከዛን አልለመድንም። አየሩ ከባድ ነው። ስራውን መስራት ነው። ያው መጀመሪያ ላይ ከምግብና ከአየሩ ሁኔታ በጣም ከብዶኝ ነበረ። ምግባቸውን መመገብ አልቻልኩኝም። አንቺ ስንት ጊዜ ቆየሽ? 4 ወር ከምናምን። በጣም የወደድሽው ነገር ምንድነው? እዛ ደስ ያለሽ የተለየው ነገር? እዛ እውነቱን ስነግርህ እሽቶ ምናምን መሸጫቸው ነው ደስ ያለ እንጂ ሌላ ምናቸውም ደስ አይልም። እንደዚህ አሁን በሀገር ደረጃ ምናምን በጣም የተሻለው ሀገር ማን ነው? አንቺ እንደ ኢትዮጵያውያን ሳይሆን ሳታዳይ ማለት ነውና በጣም የተሻለው ሀገር እንደ ኢትዮጵያ በጣም በዛን ሰዓት በጣም ነገርኩህ እኮ። እዛ ከሄድን በኋላ ወደ ስራ ስንገባ ከመኪና ወርደ ወደ ሃንጋር ለመግባት ዝናብ እንዳይነካክ እንዴት ነው የምትሮጠው ሩጫ።
እቺ መሀል ያለችዋ ፀሐይዋ እንዳትነካን እኔ በሩጫ ነበር የምገባው። አይ ስለ ፀሐይ ምናምን ሳይሆን ያጠቃላይ ነገሩን አይተሽ አርዴ ኢትዮጵያ በደንብ ኢትዮጵያ በብዙ ነገር ሀብታም ናቸው ያልሽኝ ነበር። ሀብታቸው ምኑ ላይ ነው ማለት ያው ይሄ ካፒታላቸው ምናምን ያኔ ምን ያህል እንደሆነ አላውቅም። የከተማዋ ሁኔታን ስታይ እኛም አምባሳደር ተብለን ስለነበረ አንዳንድ ቦታዎች ላይ እንደ ግብዣ ያደርጉልን ነበር። ያን ሰሞን ደግሞ ብሄርንበት ሰሞን ረመዳን ጾም ነበር እና ያው በሼሪያ ህግ ነው የምትተዳደረው ሰሜን ሱዳን ያኔ እና አሁንም ስቲል እንደዛው ናት ይመስለኛል። እና መዝናኛ ብለውን የሚወስዱን ቦታ እንኳን ምንም ይሄን ያህል የሚያስደስት ምናምን አይደለም። እንደውም ምን አይነት ባህል አላቸው መሰለኝ፣ ደስ ካለኝ ባህላቸው አንደኛው ትዝ ስላለኝ ልንገርክ፣ መኪና ውስጥ አይወራም። ይሄ ላይክ እኛ ታክሲ ውስጥ ስትሄድ ባስ ውስጥ ምናምን ስትጓዝ አለ አይደል ወሬ ብዙ ሚስጥር ትሰማለህ። እኛ ሀገር እዛ የለም፣ ጸጥ ነው በቃ። ገባክ እስከምትወርድ ዝም ነው። እኛ ስንሄድ ትንፍሽ የለም ትንፍሽ አለቃ አለ አፋችሁን ያዙ ምናምን በቃ ዝም ነው። ምን ተፈጠረ መሰለህ አርብ ጁምአ እና ቅዳሜ ነው ዝግ ስራ። እሁድ እንደ ሰኞ ነው የምትገባው እዛና መድኃኔዓለም ቤተክርስቲያን አለ ቅዳሴ ምናምን የምትሄደው እሁድ ቅዳሜ ነው። ቅዳሜ እንደ ሰንበት ነው። ከዛን እኛ ገበያ ስንወጣ ሊቢያ ገበያ የሚባል አለ ትልቅ፣ ይሄ ሽቶች፣ ኢንስትሩመንቶች፣ እቃዎች ምናምን ብዙ የሚሸጥበት አንዴ ነው የምንሄደው። ስንሄድ አንድ ላይ ነው መበተን የለም። ስንሄድ ያው የለመደ አለ አይደል ከጥግ እስከ ጥግ ወሬ ነው ዳዳት እና ደንግጠው ያዩዋል። በቃ ምን ተፈጠረ አይነት ነገር። ከዛ ስንጠይቅ እዛ የኛ ረዳት ሆኖ ሲሰራ የነበረው ኤርትራዊ ነው እና ትግረኛ ይችላል አረበኛም ይችላል ምናምን እና ትንሽ አማርኛ እና አይወራም አይነት ነገር ባህሉ አይወራም እንትን ውስጥ ትራንስፖርቴሽን ውስጥ እና ዝም ነው የሚባል ምናምን አለ። ከዛን ጭንቀት ነው አስበዋል እንደሆነ መጥፎ የሆነ ይሄ አደጋ ወደ አደጋ የምትሄድ ያህል እስኪሰማክ ድረስ በቃ አፍነክ ራስን ላውራ ብትል ራሱ አታወራ እና ወራጅ ስትል የሆነች እንትን ድምፅ አለች። እኔ አሁን አልችላትም እሷን ራሱ እና እሱም ብለን ወራጅ የምትለው እሱም መለማመድ ምናምና በጣም ይሄ የሄድነው ግሩፕ ራሱ በጣም በቃ አዝናኝ የናዝሬት ልጆች ነበሩ፣ የጅማ ልጆች ነበሩ፣ የድሬዳዋ። በገንዘብ ደረጃስ እሱም ይጠብቅ ነው። አሁን ለምሳሌ እዚህ እያለሽ 600 ምናምን ብር ነበር የሚከፈልሽ። በጣም አማረርሽ በቃ ተፍታተንበት ምናምን ብዙ 600ማ አይደለም ያኔ ሲሄድ አይበቃንም ማለት ሺፍት ቴክኒሻን ሆኜ ያኔ 1114 ገብቼ ነበር ያኔ ደሞዝ አበል ምናምን ይብለው እዛ ሲሄድ እዛማ አለ እንዴ ደህና ብር ነው። ስመት ጭነሽ መጣሽ ትቼው ነው የሄድኩት። ያኔ ነው ቪኤቱ ምናምን ገዛሽ። ስንሄድ $2900 ነው የተከፈለን ለእያንዳንዳችን ለሶስት ወር 3 ወር አይደለም ከዛ በላይ ነው የቆየው። ከዛ በላይም የቆዩ ልጆች አሉ፣ ስራው አላልቅ ብሏቸው የገፉ ልጆች አሉ። እኔ ቶሎ ስለጨረስኩኝ በዛ ላይ ደግሞ ህመም ነበረኝ፣ አቅም የማጣት ምግብ አልበላም ነበር ብዙ በቃ ልላመድ አልቻልኩኝ። በበላለው ግን ልላመድ አልቻልኩኝ። ስትመጡ ጨርሳችሁ ሚሽናችሁን ሂሳብ ይወራረዳል ወይስ ካተረፍሽም አተረፍሽ ካልበቃሽም አልበቃሽም? የሚገርም እሱ እኮ የኪስ ነበረ እኮ የኪስ ነው እንጂ ቤት ራሱን ችሎ እንትን ብሎና ምግብ አለ። ምግብ ተችሎ ቤት ተችሎ ነው እና ልቆጥበው ካልሽ ትቆጥቢዋለሽ። ያኔ ምንዛሪው ትንሽ ነበረ፣ በኢትዮጵያ ብር ስትመነዝረው በጣም ትንሽ ነው ምንዛሪው። ምልሽ የደርሶ መልስ የአውሮፕላን ትኬትሽ፣ የምግብ፣ የቤት እንደው ልዘንጥ ምናምን እና ልዝናና ስትይ ብቻ ነው ገንዘብ የምታወጪው ከኪስሽ። አብዛኛው ምግቦች ራሳቸው ስለሚያዘጋጁልክ አለ ጥሩ ጥሩ ምግብ። ያው እኛ ትንሽ ባህላችንም ወደ እንጀራ ምናዳላ፣ ሁለተኛ ደግሞ ትንሽ ንጽህናም እኔ ስፔሻሊ ንጽህና ምግብ ላይ ያው ጥንቁቅ ነው የምትሆነው። እኛ ሀገር ይታወቃል እነ ዶሮ ምናምን ዝም ብላ አትበላም፣ የታወቀ ነው። እዛውን ዶሮ ምናምን መንገድ ላይ ነፍ ነው የምታገኘው፣ ግን አይደለም ልትበላው ላይን ነው የምትጸየፈው። በጣም ከባድ ነበር። አዎ አትተማመንበትም። ምክንያቱም በጣም ደስ የማይሉ ነገሮች አሉ የሚያመጡልክ ምግብ ውስጥ የሚጨመሩ ቅመማ ቅመሞች ዝም ብሎ ከሰፈር ቀጥፈው የሚያነሱት የሳር አይነት ነው የሚመስልክ እና ቴስቱ ከባድ ነበር። እኔ ምንም ልለምዶ አልቻልኩኝም አብዛኛውን ማለት ነው። እና ትንሽ ሩዝና አሳ እንደምንም እየታገልኩ ስበላይ ነበረው። ከዛን እዚህ ያሰለጠንኳቸው እነዚህ ትልልቅ አባቶች እዚህ ሲሄዱም ጥሩ ሽኝት ቡና ምናምን ጋብዣቸው ነበረ ቤት እና ይጠቅምሻል እያሉ እነዚህ የሚቀቡ ምግቦችን ምናምን በዳቦ የሚበሉ ምግቦችን ያመጡልኛል። ከዛ ውጭ ደግሞ መድኃኔዓለም ስንሄድ ኢትዮጵያውያን ኤርትራውያን አሉ። እዛ እንጀራ አለ በሽሮ ዱቄት ምናምን ትገዛና መተቤት ራስህ ነው የምትሰራና ፍሩት በጣም አለ። እነዚህ በፍሩት ምናምን አትሰስትም፣ ትገዛለህ በቃ በነፃነት እና ብሩም ያልቅ አይመስልም። እነሱ ጋር ዶላሩን ስትመነዝረው ትንሽ ነው ማለት ብዙ ብር አይደለም ትንሽ ነው።
ጎበዝ የሆነ ሰው ይዞ መቶ ብዙ ነገር ያደረጋለ ሰነፍ የሆነ ሰው ደግሞ ትርኪ ሚርኪው ምናምን ነው አምጥቶ ብሩን ሳታቀው እዛ ደስ የሚል ባህል እቃ ገዝተህ ካልተመቸ የመቀየር ምናምን ነገሮች አሉና ያመረሽም ነው ደስ የሚል ፓርት ተገልግለሽበት ምነው ወይስ ብዙ ሳትገለገል የሆነ እቃ ገዝተህ ከደበረክ ምናምን የተወሰነሽ ቀንትን ብለህ ምስኪኖች ናቸው በዚህ ሱቅ ከፍተው ነው የሚሄዱት ሌባ ምናምን ይገባብኛል ይተማመናሉና ብዙም እንደዚህ እንትን ይሄ ጭብጥ የሆኑ ሰዎች አይደሉም ሰው ይወዳሉ በተለይ ኢትዮጵያውያንን በጣም ነው የሚወዱት ሲባል ሰማል እና 2004 አዲስ ዓመት እዛ ነበር ያከበርነው እዛው ቤታችን በጋ ሳርደን ጠርተናቸው እንግዳ ቡና ተፈልቶ ምናምን እና ደስ የሚል ጊዜ ነበር ያን የዛሬ 14 ዓመት እንግዲህ ቀላል በጣም ይገርማል ከዛ በኋላ ተመልሳችሁ ይሄ ሁሉ ኤክስፔሪየንስ አለፈና ወደ ብስራት መጣሽ ብስራትም የገባሽበትን መንገድ አጫወትሽን ከዛ አንዳንድ የብስራትን የህይወት ተሞክሮችሽ አወራሽን እዛው ብስራት ላይ እንቆይና እንደው በቃ በጣም ያናደደሽ በቃ እንደው ከዚህ ሰው ጋር ባልሰራ ያልሽው የፕሮግራም አዘጋጅና አቅራቢ ኑሮ ያውቃል አለ ሳይሆን አሉ ማለት ምን መሰለ ስራው ይሄ የግል ባህሪን የሚፈትን ስራ ነው በባህሪው ቦታው ትኩረት ይፈልጋል ይሄ ፌስ ደስተኛ ፌስ ይፈልጋል ተኮሳትረ የምትሰራው ስራ አይደለም ቴክኒሻንነት በባህሪ እኔያውን ስማይሊ ፌስ ነኝ እንዲህ የተፈጥሮ በቃ ሳቂታ ነኝና አልችልም ሰው ቢያናድደኝ ራሱ ያ ነገር እስኪያልፍ ራሴን ለመቆጣጠር ሞክራለሁ እንጂ እንደዚህ ተኮሳትረሽ ስሪ ብትለኝ ማልችል ነኝ በጣም ፍሬንድሊ ነኝ እኔ ከሁሉም ጋር ግን ስራ ያጋጭሃል በስራ ከምትጋጫቸው ሰዎች ጋር ስራ ነው ትተዋለ በጣም ልትናደድና እንደው ባልሰራ ልትል የምትችለው ይሄ መስመር አለ አይደል የምታሰምረው መስመር አለ ያ ፐርሰናል መስመር ሲዘሉ ያኔ ያው ትቀየራለህ አሁን በዚህኛው መንገድ ስምጥር ያለልሽም አሁን በጨረስነው ጥያቄና መልስ ግን አሁን በአሁነኛው ትጠሪ ያለሽ እንደው ስትሰሪ ደስ የሚልሽ እንኳን የሰራው አብሬያት የምትይው ሰው ማን ነው አሁንማ ደስ ብሎኝ የምሰራ አብዛኞቹ ጋር በጣም ደስተኛ ነኝ ስፔሻሊ ቤቱ በቃ ስፖርት ወዳጅ ነኝ ስፖርት እንደ ወዳጅነቴ በደረሰኝ ሽፍት ላይ በጣም በደስታ ነው የምሰራው በቃ ስራዬን ወዳለሁ ብያለሁ መጀመሪያ እነመሴ ሲገቡ ሪዞርት ላይ እንዲህ እንዳገጠጥኩ ነው የምወጣው በቃ እየሳኩኝ ፈን እያረኩኝ እንደ አድማጭ ነው የምትሆነው ታዳምጣለህ በጣም አሳስቂ ነገሮችን ትስቃለህ ትሪቡን ስፖርት እና ኤፍ ሲሆኑ በቃ ደሳስ የሚል ታሪክ በቃ ጆሮውን ደቅነ ነው የምትሰማ መንሱር ያለ መንሱር ሲሆን እኔ እንደውም አንዳንዴ በተለይ ስፔሻሊ የምወደው ክለብ ተጫውቶ በማግስቱ ከሆነ እንዲህ እንኳን ለመዞር እንትናለ ነው ፍለፊት ሆኜ ነው ያየሁት የምከታተለውና በጣም ደስ የሚልና አዲስ 1879 ነው ሁሉ አዲስ ጋር እየተቀላለድክ ሙዚቃ ምርጫ ላይ ሁሉ የምትጣላበት በራሳቸው ፕሮግራም ሙዚቃ የምትጣላበት ታይም አለ አንቺ በቃ የምትወጂውን ነው ምናምን ይላሉና ስራው በጣም ደስ የሚል ስለሆነ በቃ እየተዝናናው ነው ከነሱ ጋር ምሰራ ይሄን ያህል እንትን ያለኝ የሚረብሸኝ ነገር የለም አብዛኞቹ ደስታ ነው የሚሰጥ ደስታ ነው በጣም ቤተሰብም ሆናችኋል ቤተሰብ በተለየ ሁኔታ አንቺም ደጋግመሽ ትነግሪኛለሽ ከኤፍሬም የማነ ጋር ጥሩ ቅርርበት አላችሁ በጣም ጥሩ ሰው ነው ስራ ቦታው አካባቢ ምንም ጥያቄ የለውም እንደው አጠር አድርገሽ ብትገልጪው ኤፍዬ ነው ምለው ነው ያው ወንድም አለም ታላቅ ወንድሜ በለው ያው እዚህ ብስራት ቤት ነው የተዋወቅነው ከኤፍ ጋር ግን ስራ ወዳጅ ነው በጣም ለስራ ያለው ነገር በጣም ነው የሚገርመኝና ሰዎች ስራ እንዲሰሩ ደካማ ሆነክ ማየት አይፈልግም ኤፍሬም በአጠቃላይ ሰው ደካማ በስራ በኩል ሰው ደካማ እንዲሆን አይፈልግም እና ያለውን አቅም ሁሉ ይሰጣል ያበረታታል ከኔ ጋር ደግሞ በጣም ቅርብ ሆነን በቃ ማለት ቤተሰብ በለን ይሄ ጓደኝነት ያው ጓደኛ ነው አይደል የሚባለው ከሰው ጋር በጣም ስትቀራረብ እንደ ወንድም ነው ያውን በቃ ወንድም እንደ ወንድሜ ነው እንጂ ማየው ጓደኛዬ እንኳን ማለት ይከብደኛልና ኤፍዬ በብዙ መንገድ ይረዳኛል በጣም ነው ማመሰግነው ሁሌ ይላለው በቃ እኔ ቃላት የለኝም ኤፍ በጣም መልካም ልጅ ነው ብዙዎች አያውቁትም እዚህ ጋር መመስከር ካለብኝ ልመሰክር ነው በጣም ወዳጄ ነው በጣም መልካም ልጅ ለሰዎች ሩሩ ነው በጣም እና ልብህን አይቀይረው ያው የሚያውቁክ ሲደርሱ ሲያውቁክ ያመሰግኑሃል በጣም በተለይም ከፍቅር ይልቃል ጋር ያላቸው ኬሚስትሪ ረዘም ብላለ ጊዜም በዚህ ደረጃ እንደ ስራ ባልደረባ እንደ ጓደኛ እንደ ወንድማማች አብረው በዚህ መጠን መቀጠል መቻላቸውን በጣም የሚያስደንቅ ነውና በደንብ እንደ አርአያ መወሰድ ያለባቸው ሰዎች ናቸው እኔ ሰው በአስደናቂ ወጥነት ለሁለት 10 ዓመታት ወይም ከ10 ዓመት ለተሻገረ ጊዜ ጠንክሮ ሲሰራ ስመለከት በጣም ነው የምቀናው
የሚያስቀና የስራ ትጋት ነው ያላቸው። ይመቻችሁ እና ይፋ። ሌላው መሰለ መንግስቱ እንግዲህ የብስራት ኤፍኤም 101.1 ባለቤት እንደ አለቃ ብቻ ሳይሆን እንደ ፕሮግራም አዘጋጅና አቅራቢም ታውቂዋለሽ። ምን አይነት ሰው ነው እንደ ፕሮግራም አዘጋጅና አቅራቢ? እንግዲህ መሰለ መንግስቱ የብስራት ኤፍኤም ማኔጀር እና ባለቤት ልበል። መሴ ያው እንደ አለቃ አይደለም ደስ የሚልክ ፓርት። እንግዲህ አብረን ስንሰራ ያው ሪዞርት ላይ ሲገባም እግር ኳስ ላይም ሲገባ ያጋጥመኛል የመስራቱ እድል አለኝ እኔ በብዛት እንደውም። እና መሴ ላይክ እንደዚህ እንደ ኃላፊ የሚጨቃጨቅ ምናምን አይነት አይደለም። ስራህን ስራለት። ስፔሻሊ እኛ ላይ ያለው እምነት በጣም ደስ ይለኛል። ቴክኒሻኖች ላይ ያለው እምነት ሙሉ ለሙሉ በቃ ትቶታል። ለእኛ ነው ኃላፊነቱን የሰጠና እኛ እሱ እንደዛ በመሆኑ እዚህ ጋር ከሌሎች ጋር የምትጣላው ኃላፊነት ተሰምቶ ከዚህ ጋር የምትጋጫው ስራ ላይ ከዚህ የመጣ ነው ብዬ ነው የማስበው። ምክንያቱም እሱ ጋር መድረስ አይጠበቅብን በጣም የከፋ ችግር ካልሆነ። አንዳንዴ ነፃነት ሲሰጥክ ስራዎችን ጠቅቀ ትሰራለክ እና መሴ እኛ ላይ ሙሉ ለሙሉ በተለይ ቴክኒክ ሁሌም ነው የሚለን ልጆቼ ነው የሚለን። ልጆቼ የተለመደ ጥሪ በጣም በቃ ይሄ የሆነ እንትን አለው ክሬዲት አለው በጣም ስትሰማው ክሬዲት አለው። እና ልጆቼ በቃ ለእናንተ ነው ኃላፊነቱ እና በደንብ በሙሉ እምነት ሰጥቶናል። እኛም እንሰራልና ደስ የሚል ፍሬንድሊ ነው። እንደ አባትም እንደ ጓደኛም ሆነ ስታወራው ታች ካለውም ጋር ላይም ካለው ጋር ፍሬንድሊ ሆኖ ነው የሚያናገረው። ቤተሰቦቻችን ከቆንጅት መንገሻ ጋር የነበረን ቆይታ ይህንን ይመስል ነበረ። በመብራት መቋረጥ ምክንያት የመጨረሻዎቹን ጥያቄዎችና እንዲሁም ስንብት ማድረግ አልቻልንም። በቀጣይ ከሌላ እንግዳ ጋር እንገናኛለን። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሼር እያደረጋችሁ የደውል ምልክቱን ተጫኑ። ከልብ እናመሰግናለን።